በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? እንዴት ሰነበታችሁ? ለብርሃነ ልደቱ ለብርሃነ ጥምቀቱ ለሁሉም እንኳን አደረሳችሁ። አሜን። ዛሬ የጥያቄ መልስ የሆነ ትምህርት ነው የምንማማረው። ብዙ ጥያቄ የሚያጠነጥነው በዚህ በክርስቶስ መካከለኛ ሮሜ 8:34 ምናምን የሚል ስለሆነ ዛሬ የምናየው ሮሜ 8:34 ነው። ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ምን ማለት ነው? የብዙ ሰው ጥያቄ ነው። እንዳለመታደል ሆኖ መጽሐፍ ቅዱስ አንድ ቃል ወይ ይሄ ጥቅስ የሆነ እስኪመስል ድረስ ብዙ ሰው የሚያውቀው ወይ የሚሰማው ይሄን ጥቅስ ነው። ያው ከጠላት መስማት እንደዚህ ስለሆነ ከመሰረቱ አለመማር ችግር ስለሆነ ብዙ ሰው ጉዳይ የሚሆንበት ጥያቄ የሚሆንበት ቃል ነው። ቃሉ የእግዚአብሔር ቃል ነው። በሚገባ አለ መጽሐፍ ቅዱስ ላይ ያለ የእግዚአብሔር ቃል ነው። ቅዱስ የእግዚአብሔር ቃል ነው። በእግዚአብሔር ቃል ውስጥ ምነው ባልተጻፈ የምንለው የለም። የተጻፈው ለኛ ጥቅም ነው። እንዲጠቅመን የተጻፈ የእግዚአብሔር ቃል ነው። እንድንሰናከልበት የተጻፈ የእግዚአብሔር ቃል የለም። ስለዚህ ታዲያ ምን ማለት ነው? ስለኛ የሚማልደው ክርስቶስ ኢየሱስ ነው ማለት ምን ማለት ነው የሚለውን እናይና መካከለኛ የሚለውንም አብረን እናያለን። ምናልባት ጊዜ ከተረፈ ሌሎች ተረፍ ጥያቄዎችን እናያለን። አለዛ ዛሬ ይሄንን ለማየት እንሞክራለን። ምን ማለት ነው ስለኛ የሚማልደው ክርስቶስ ኢየሱስ ነው ማለት? እንግዲህ መጽሐፍ ቅዱስ ውስጥ ጠንከር ያሉ ሐሳቦች አሉ። ማንም ሰው የሚረዳቸው ሐሳቦች አሉ። አንድ አባ ሴሬኔዎስ የተባለ የቤተክርስቲያን አባት መጽሐፍ ቅዱስን ይላል እንደ ሰፊ እርሻ ነው ይላል። ብዙ አይነት ሰብሎችን እንደሚያፈራ እርሻ ነው ይላል። እንደዛ አይነት ሰብል ይላል እንደዛ አይነት ማሳ 3 ወይም 4 አይነት ሰብሎችን ያፈራል ይላል። አንደኛው በጥሬያቸው ሊበሉ የሚችሉ ልክ ሳይበስሉ በእሸትነት ሊበሉ የሚችሉ ያፈራል። ሁለተኛ ደግሞ ካልበሰሉ የሚያሙ አይነቶችንም ያፈራል። ሶስተኛ በጥሬው የሚበሉ በስለው የሚበሉ ያፈራል። አራተኛ ደግሞ ለእንስሳት የሚሆን መኖም ያፈራል ይላል። መጽሐፍ ቅዱስ እንደዚህ አይነት ነው። ልክ በጥሬው ሳይበስሉ በእሸት ሊበሉ እንደሚችሉ ሁሉ አይነት እጽዋት ሰብሎች እንዳሉ ሁሉ መጽሐፍ ቅዱስም ላይ ትርጓሜ የማያስፈልጋቸው ቀጥታ ግልጽ የሆኑ ሐሳቦች አሉ። ለምሳሌ አትግደል ግልጽ ነው። አትግደል ነው። ምንም ብዙ ማብራሪያ አያስፈልገውም። በቃ ዋናው እሱ ነው። ከኔ በቀር ሌላ አምላክ አታምልክ ግልጽ ነው። ይሄ ብዙ ማብራሪያ አያስፈልገው። በቃ ግልጽ ነው። እንደዚህ ያሉ ግልጾች አሉ። ካልበሰሉ በጥሬው ቢበሉ ሊያሙ የሚችሉ የሰብል አይነቶች እንዳሉ ሁሉ ደግሞ መጽሐፍ ቅዱስ ውስጥም በደንብ ሐሳባቸውን በቤተክርስቲያን አረዳድ ካልተረዳናቸው የሚያሙ የሚያሰናክሉ በራሳቸው ሳይሆን ካጠቃቀም አለማወቅ ደግሞ ጠንካራ የሆኑ ቅዱስ ጳውሎስ ለሕፃናት ወተት ጋትኳችሁ ይልና ለጠንካራዎች የሚሆነው ጠንካራ ትምህርት ግን ጠንካራ ትምህርት ማወቅ መረዳት ለሚችሉ ለመንፈሳውያን ነው ይላል። አሁን ብዙ ሰው መንፈሳዊ ሳይሆን ጠንካራ ምግብ ልብላ ይልና ጥርሱ ይሰበራል፣ ሆዱ ይታመማል። ችግሩ እሱ ብቃት የሚጠይቁ ትምህርቶች አሉ። ሶስተኛ ደግሞ በጥሬውም በስለውም የሚበሉ እንዳሉ ሁሉ መጽሐፍ ቅዱስ ላይ ረቂቅ ትርጓሜ ያላቸው ገጸ ንባባቸው ደግሞ በዛው ባለው ብንወስዳቸው የማያስቸግሩ አሉ። እንደዚህ አይነት ነው እና መጽሐፍ ቅዱስ ውስጥ ካሉት ጠንካራ ትርጓሜ ከሚፈልጉ መብሰል ከሚፈልጉ አብስሎ መብላት ከሚፈልጉ ሐሳቦች መካከል ነው ይሄ ስለኛ የሚማልደው ክርስቶስ ኢየሱስ ነው ያለው። ያን ከፍ ባለ ብቃት የተጻፈ ሐሳብ ወደዛ የሚወስድ ስለሆነ ነው። እሺ አሁን ጉዳዩን ወደ ማየት ነው። መድኃኒታችን ኢየሱስ ክርስቶስን በተመለከተ በሐዲስ ኪዳን የተጻፉ ነገሮች ሁለት መሰረታዊ ነገሮችን ታሳቢ ባደረገ ሁኔታ የተጻፉ ናቸው። መጽሐፉ እንደዚህ አይደለም። ይሄን ከቤተክርስቲያን ነው መስማት ያለው። ቤተክርስቲያን መጽሐፍ ቅዱስን የምትተረጉመው ሰዓት መጽሐፉን ራሱ ይሄ ነው የኔ መጽሐፍ ብላ ለይታ ሰፍራ ቆጥራ ለይታ የሰጠችው ቤተክርስቲያን ናት። ቤተክርስቲያን ነች መጽሐፍ ቅዱስን የሰራችው። መጽሐፍ ቅዱስ አለ ቤተክርስቲያን ነው የሰራ። ሰዎች መጽሐፍ ቅዱስ ከየት እንደመጣ ሳያውቁ ዝም ብለው እንደ መንገድ ላይ ስጦ ገለጥ እያደረጉ ነው ተገልጠው ባሉ ይሆኑ የቀሩት። ስለዚህ መጽሐፍ ቅዱስ ስለ ጌታችን ሲናገር ሁለት በጣም መሰረታዊ የሆኑ ነገሮችን ታሳቢ ባደረገና እነሱን በሚገልጽ ሁኔታ ነው የተጻፈው የሚነግረን። አንደኛው ጌታችን በስጋ ወራት ወይም ከትንሣኤው በፊት ስላደረጋቸውና ስለሆናቸው ነገሮች የሚናገር ነው። ይሄ ምን ማለት ነው? ጌታችን በእመቤታችን ማህፀን ከተጸነሰ ከጽንሰቱ እስከ ትንሣኤው ያደረጋቸው ነገሮች ለቤዛነት፣ ለመድኃኒትነት፣ ለአርአያነት ያደረጋቸው ስለሆነ ልዩ ጊዜ ናቸው። መዋዕለ ሥጋዌ የምንለው ማለት ነው። ከዛ በፊትም ያላደረጋቸው ከዛም በኋላ የማያደርጋቸው ናቸው።
መጸነሱ አይደገምም፣ መወለዱ አይደገምም፣ መራቡ አይደገምም፣ መጠማቱ አይደገምም፣ ማዘኑ አይደገምም። በአይሁድ እርኩስ ምራቃቸውን እንትፍ መባሉ አይደገምም። ግን አንድ ጊዜ ስለኛ አድርጓል። ለዚህ ነው ዮሐንስ ሊያጠምቀው ሲል ምሕረት ሰፍቅድ እንዴ ዮሐንስ እኔ በአንተ ልጠመቅ ያስፈልገኛል እንጂ አንተ በእኔ ልትጠመቅ እንዴት ብሎ ሲደነቅጥ አይደለም። ምሕረት ሰፍቅድ አንድ ጊዜ ፍቀዳል፣ አይደገምም። አንድ ጊዜ ግን ጥምቀትን ለመባረክ ለመሳሰለው ነገር ያስፈልጋል። ስለዚህ አንድ ጊዜ ያደረገው ነገር ከየት እስከ የት? ከጽንሰቱ እስከ መቼ? እስከ ትንሣኤው እስከ ዕርገቱ። ስለዚህ መድኃኒታችን ኢየሱስ ክርስቶስ በማኅፀን የጀመረውን ማዳን ለመፈጸም በዚህ ዓለም ሰው ሆኖ ፍጹም ሰው ሆኗልና ፍጹም አምላክ ፍጹም ሰው ሆኗልና ከዚህ የተነሳ ያደረጋቸው ነገሮች ይሄ በስጋው ወራት ያደረጋቸው በመዋዕለ ሥጋዌው ያደረጋቸው ነገሮች ናቸው። ይሄ አንዱ መሰረታዊ ነገር ነው። ሌላው ደግሞ ከትንሣኤ በኋላ ያደረጋቸው ነገሮች አሉ። ከትንሣኤ በኋላ ዘላቂው ነው፣ ቀጣዩ ነው። ከተነሳ በኋላ ሞትን ድል አድርጎ ከተነሳ በኋላ ያደረጋቸው ነገሮች ደግሞ አሉ። ስለዚህ ጌታችን ይላል ቅዱስ ዮሐንስ አፈወርቅ ከትንሣኤ በኋላ ያደረጋቸው ነገሮች ሁለት ነገሮችን ታሳቢ ያደረገው ሁኔታ ነው። ከትንሣኤ በኋላ ያደረገው ምንና ምን? አንደኛው ጌታችን የተነሳው ከሞቱ በፊት እንደነበረው በስጋና በነፍስ ተዋህዶ መሆኑን በሚያሳይ በሚያስረዳ በሚያስረግጥ ሁኔታ ነው። እንግዲህ ልባል ጌታችን የተነሳው የተዋሃደውን ስጋ ይዞ ነው። ግን አንድ መሰረታዊ ለውጥ ደግሞ አለ። ያን ሰውነቱን አካል ዘኢይመውት አድርጎት ነው የተነሳው። ምን ማለት? ያንኑ ሰውነቱን ዳግመኛ ሞት የማያገኘው አድርጎ ነው የተነሳው። አሁን ልብ አድርጉ ልዩነቱን እንድንረዳው። ጌታችን ከትንሣኤው በፊት ይራብ ነበር አይራብም ነበር? ይራባል አይደለም? ሰው ነው። መራብ ኃጢአት አለ። ሰው የመሆኑ ውጤት ነው። የኛን ባህሪ ተዋህዷል። የኛ ባህሪ ቢራብ ይስማማል፣ ተርቧል። ከትንሣኤ በኋላ ጌታችን ተርቧል? አልተራበም። ያ ሰውነቱን ነው ይዞት የተነሳው። ግን ከትንሣኤ በኋላ የኛ ሰውነት እንዳይራብ ራብ እንዳያገኘው አድርጎ ሞት እንዳያገኘው አድርጎ ስለተነሳ ከትንሣኤ በኋላ ከዛ በፊት ያደርገው እንደነበረው ከደቀ መዛሙርቱ ጋር በማዕድ አልተቀመጠም። አብሮ ሲበላ ሲጠጣ ሲውል ሲመላለስ አልታየም። ስለዚህ ከትንሣኤው በኋላ ጌታችን ያደረገው ነገር አንዱ መሰረታዊ ጉዳይ ይዞት የተነሳው ሰውነት ከሞቱ በፊት እንደነበረው በስጋና በነፍስ ተዋህዶ መሆኑን በሚያሳይ ሁኔታ ነው። አንዱ ይሄ ነው። ሌላው ደግሞ ያን ሰውነቱን ይዞት ሲነሳ በከበረ ሰውነት እንጂ ከዛ በፊት እንደነበረ የሚራብ፣ የሚጠማ፣ የሚያዝን፣ የሚተክዝ፣ የሚተኛ፣ የሚነሳ እንዳልሆነ ግሎሪፋይድ በሆነ በከበረ ሰውነት የተነሳ መሆኑን በሚያስረዳ ሁኔታ ነው። እነዚህ ሁለቱም በጠበቀ ሁኔታ ነው ጌታችን ከትንሣኤ በኋላ ያደረገው። ምንድነው ይሄ ማሳያው? አሁን ጌታችን ከተነሳ በኋላ ከደቀ መዛሙርቱ ጋር አብሮ አልዋለም፣ አብሮ አላደረም፣ አብሮ አልተመላለሰም። በጣም ጥቂት ጊዜ ነው የተገለጠላቸው። በዮሐንስ ወንጌል ምዕራፍ 21 ላይ ምን ይላል? ጌታችን በጥብርያዶስ ጌታችን ለደቀ መዛሙርቱ ሲገለጥ ጌታችን ለደቀ መዛሙርቱ ሲገለጥላቸው ስንተኛ ጊዜው ነው ይላል? ዝም ይላል። ወንዝ ሳሉሱ እንዘ ያስተሪ ጊዜ ለአርዳይሁ ጌታችን ለደቀ መዛሙርቱ ሲገለጥ ስንተኛ ጊዜው ነው አለ? ሶስተኛ ጊዜው ነው። የዕለቱ የትንሣኤ ተገልጧል። በሳምንቱ ደግሞ ተገልጦላቸዋል። ፈጸምነ ወይም በተለምዶ ዳግም ትንሣኤ የሚባለው እንደገና ደግሞ በሶስተኛው ሳምንት በጥብርያዶስ በጉባኤ ነው። ለግልማ ለኤማሁስ መንገደኞች እንዲህ እያለ ይገለጥላቸዋል። በአንድነት በተሰበሰቡበት ማለት ሶስተኛ ጊዜ ነው የተገለጠላቸው። ከትንሣኤው በፊትስ ተለይቷቸው ያውቃል? ከዋለበት እየዋሉ ካደረበት እያደሩ ነው አይደል የምንለው? አያችሁ ልዩነቱ። ከትንሣኤ በፊት አብሯቸው ይውላል፣ አብሯቸው ያድራል፣ አይለያቸውም። ከትንሣኤ በኋላ ግን አልፎ አልፎ ሲያስፈልግ ነው የሚገለጥላቸው። ለምንድን ነው ይሄን ያደረገው? በአንድ በኩል ዝም ብሎ ከትንሣኤ በፊት እንደነበረ አብሯቸው ቢውል ቢያድር አብሯቸው ቢበላ በቃ ከትንሣኤ በኋላ ያለው ሕይወት ልዩነት የለውም ማለት ነው። ከትንሣኤ በፊት እንዳለው ብለው እንዳይሳሳቱ እንዳንሳሳት፣ ከትንሣኤ በኋላ ያለው ሕይወት የተለየ ነው። ከትንሣኤ በፊት አብሯቸው ይበላ ነበረ። ከትንሣኤ በኋላ ግን አብሯቸው የበላው አንድ ጊዜ ነው በጥብርያዶስ። ለምን? ከትንሣኤ በኋላ መራብ፣ መጠማት፣ መብላት፣ መጠጣት የለምና። ስለዚህ ይሄን እንድንረዳ ነው አንዱ። ግን ሌላው ደግሞ ይሄ ጌታችን አሁን ከትንሣኤ በኋላ መብላት ስለማያስፈልገው በከበረ ሰውነት የተነሳ ስለሆነ ጨርሶ አንዴም ባይበላ ደግሞ ምን የሚሉ ሰዎች መንገድ ያገኙ ነበር። አይ ስጋውን እኮ ትቶት ተነስቷል የሚሉ ሰዎች መንገድ እንዳያገኙ። ለምን? ስጋውን ማጥሎት ባይነሳ በፊት ይበላ ነበር፣ አሁን አይበላም። ስለዚህ የሚራውን የሚበላውን ሰውነቱን ጥሎት ተነስቷል ማለት ነው የሚሉ መናፍቃን መንገድ እንዳያገኙ ምን አደረገ? ደግሞ በጥብርያዶስ ደቀ መዛሙርቱ ጠርቶ ማዕድ ሰርቶ አበላቸው፣ አብሯቸው በላ።
ሁለቱን በጠበቀ ማለት ነው። ግልጽ ነው ሐሳቡ። በሁለቱም የሚሳሳቱ እንዳይኖሩ ከትንሣኤ በኋላ ያለው ሕይወት ምንም ልዩነት የለውም የሚሉም እንዳይሳሳቱ ምክንያት እንዳያገኙ፣ አይ ከትንሣኤ በኋላ እኮ ሰውነቱን ጥሎ ተነስቷል የሚሉትም ምክንያት እንዳያገኙ፣ በአጠቃላይ የጌታችን ስራዎች ለመረዳት እነዚህን ሁለቱ ነገሮች ማለት በመዋዕለ ሥጋዌው ከትንሣኤው በፊት ያደረጋቸውንና ከትንሣኤ በኋላ ያደረጋቸውን ነገሮች ለይቶ መረዳት በጣም 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 ወሳኝ ነገር። አሁን ጌታችን ከትንሣኤ በፊት ምን እንዳደረገ እናስታውስ። ከትንሣኤ በፊት ከጽንሰቱ ሰው ሆኖ በዚህ ዓለም ሲመላለስ እስከ ሞቱና እስከ ትንሣኤው ድረስ ምን አድርጓል ብንል ጌታችን ጸልያል። ሰው የመሆኑ ውጤት ነዋ። ማልዷል። ሰው ነዋ። ለስምዖን ጴጥሮስ ያለውን ታስታውሳላችሁ። ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስለአንተ ምን አደረግኳል? አማለድኩ። ሰው ሆኗል እንዴ? መማለድ ብርቅ ነው። ተሰድቦ የለም እንዴ? አቤት ሎቱ ስብሐትና እንደው ከሰደበኝ የነገረኝ ነው የሚባለው ነው እንጂ ግን ለትምህርታችን ስለተጻፈ ጋኔን አለብህ ተብሎ የለም። ይሄ እኮ ለእኛ ትምህርት ነበር። ምንም ብንባል እንዳንናደድ እንዳንበሳጭ ነበር እኮ እሱ አምላክ ሲሆን አንተ እግዚኦ። ይህን ማሰብ በጣም ይጨንቃል። ጋኔን አለ። ሰው ደፋር ነው እንዳያችሁ፣ ግን ድፍረታችን እግዚኦ። አለመታወቅ ይሄ ሁሉ እኮ አለመታወቅ ማንን ምን እያሉ እንደሆነ ቢገባቸው እንኳን እንዲህ ለማለት ቀና ብሎ ማየት አልቻሉም። እና እንዳለመታወቅ ያለ ከባድ ነገር የለም። እንዲሁ ሳያውቁ ከማጥፋት ይሰውረን መድኃኒዓለም። እና እንደዛ አለ ጌታችን፣ እምነት እንዳይጠፋ ስላንተ አማለድኩ። ሰው ሆኗል። ፍጹም ሰው የሆነ አምላክ ነው። አምላክ የሆነ ሰው አይደለ። ያ ሰው የሆነ አምላክ ሰው ሆነ። ከዚህ የተነሳ አምላክ ሰው ከመሆኑ የተነሳ ሰው አምላክ ሆኗል ነው መነሻው። አምላክ ሰው መሆኑ ነው። ስለዚህ ሰው ሆኗልና መማለድማ ምን ብርቅ ነገር ነው? ወይም ምን እንደ ነውር የሚቆጠር አይደለም። ከዛ የበለጠ ስንት ደርሶበታል። ይሄ በመዋዕለ ሥጋዌው ማለት ነው። ሰው ሆኖ በተመላለሰበት ከትንሣኤው ባለው ማልዷል። መማለድ የፍጡራን ስራ ነው፣ ግን አድርጓል። እንደገና ቅዱስ ጳውሎስ እንዲህ ይላል፣ እርሱም በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋራ ጸሎትንና ምልጃን አቀረበ። መቼ ነው ግን ጸሎትና ምልጃን ያቀረበው? እቺ የተሰመረችባት ትታያቸዋለች። በሥጋው ወራት ማለት ምን ማለት ነው? ከመቼ እስከ መቼ ያለው ጊዜ ነው? ከጽንሰቱ እስከ ትንሣኤ ያለው የቤተክርስቲያናችን ቋንቋ መዋዕለ ሥጋዌ የምንለው ሰው ሆኖ በዚህ ምድር የኖረበት የተመላለሰበት ያ የማዳኛው ጊዜ እኛን ለማዳን ሰው ሆኖ የተገለጠበት ጊዜ ማለት ነው። በዚህ ምድር የኖረበት ጊዜ በሥጋ ወራት ጸሎትንና ምልጃን አቅርቧል። አዎ ሞትን ፈርቷል። ሰው የሆኑ ውጤት ነው። ይሄ በሥጋ ወራት ነው። ግን መቼ ነው የተደረገው የሚለውን መለየት ያስፈልጋል። በሥጋ ወራት ነው። ታዲያ ከሥጋ ወራት በኋላስ ወይም ጌታችን ከትንሣኤ በኋላስ? ከትንሣኤ በኋላ ደግሞ በሥጋ ወራት ስለመጸለዩ፣ ስለማዘኑ፣ ስለመተከዙ፣ ስለመማለዱ የነገረን ቅዱስ ጳውሎስ ከሥጋ ወራት በኋላ ግን እንደዚህ እንደማናውቀው እንደገና ጽፏል። ምን አለ? ስለዚህ እኛ ካሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም። ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ ምን አንለው አናውቀው። በመዋዕለ ሥጋዌው በዚህ ምድር ሲመላለስ እንደተራበ ከትንሣኤ በኋላ ይራባል አንልም። እንዳዘነ፣ እንደተከዘ፣ እንደጸለየ፣ እንደማለደ አሁንም ከትንሣኤ በኋላ ይቀጥላል አንልም። ያ ለማዳን በልዩ ሁኔታ ክርስቶስ ሰው ሆኖ የፈጸመው የሥጋ ወራት ወይም መዋዕለ ሥጋዌ ነው። ያማ በመስቀል ተፈጸመ ተባለ፣ በትንሣኤው ታተመ፣ በእርገቱ ተደመደመ። ስለዚህ ከትንሣኤ በኋላ እና ከትንሣኤው በፊት ክርስቶስ ያደረጋቸውን ነገሮች ለይቶ መረዳት በጣም አስፈላጊ ነገር ነው። አለዛም ድብልቅልቁ ነው የሚወጣው። ብዙ ሰዎች መጽሐፍ ቅዱስ እናነባለን ይላሉ። ዝም ብሎ ድቅልቅል የሚሆንባቸው አንዱ አይነቱ የጠፋ ድር ነው ማግ የሚባለው የሚሆንባቸው። ለዚህ ከቤተክርስቲያን ያንን
አባቶቻችን እንዳሉ the canon of faith ሰው ቅዱሳት መጽሐፍት ሊረዳ የሚገባው በቤተክርስቲያን አስተምሮ መሪነት ነው። መሪ ከሌለ የት እንደሚሄድ አያውቅም። ፕሮቴስታንት አንድ መጽሐፍ ቅዱስ እያነበበ 40 ምናምን ሺህ ደርሷል። ዲኖሚኔሽኑ በየሰዓቱ የሚበጣጠሰው መሪ ስለሌለው ብሎ ያነባል፣ ይለያያል፣ በየጥቅሱ ይጣላል። ያኛውን አልበራለትም ይላል፣ ያኛውን አልበራለትም ይላል። እንግዲህ የበራለት ማለት እንደሆነ እንጂ ስለዚህ መሪ ያስፈልጋል። ያ ቤተክርስቲያን ናት፣ ግለሰብ አይደለም። ስለዚህ ከትንሣኤ በኋላ እንደዚህ እንደሆነ በስጋ ወራት ሲሆን ሲያደርግ እንደነበረ አናውቀውም አለ ቅዱስ ጳውሎስ። ይህንን ይቀጥልና ዕብራውያን ላይ በደንብ ያብራራዋል። በተለይ ምክንያቱም ዕብራውያን ማለት ለአይሁድ የተጻፈ ስለሆነ ይሄ ብሉይ ኪዳንን ለሚያምኑ በብሉይ ኪዳን ሊቀ ካህናት ነበረ፣ መስዋዕት ነበረ። ያ ሊቀ ካህናቱ በክርስቶስ ተተክቷል። ምክንያቱም ያ ሊቀ ካህናቱ ለክርስቶስ መዳረሻዋ ዜማ ነው፣ ፋናወጊ ነው፣ አማናዊው የማይለወጠው ምትክ የሌለው በየዓመቱ ሌላ መስዋዕት ይዞ መቅረብ፣ ሲሞት በሌላ ሊቀ ካህናት መተካት፣ አሮን ሲሞት በልጁ አልዓዛር ተተክቷል እያለ የማያስፈልገው የማይሻር ዘላለማዊ ሊቀ ካህናት ክርስቶስ መጥቷል። አይሁድ ግን ያ የለመዱት ስለቀረባቸው እንዳይቀር ክርስትናን መቀበል ከበዳቸው። ስለዚህ ቅዱስ ጳውሎስ እያብራራ ይነግራቸዋል። በኦሪት የነበረው በመልከጼዴቅ አንጻር የተነገረለት ሊቀ ካህናት ክርስቶስ መጥቷል። የኦሪቱ መስዋዕት በክርስቶስ ተተክቷል። ስለዚህ መስዋዕቱ የቀረ ሳይሆን በበለጠ ተተክቷል። ክርስቶስም ደግሞ በዕለተ ዓርብ ያን ቤዛነት አንድ ጊዜ ፈጽሟል እያለ ይነግራቸዋል። ዕብራውያን ምዕራፍ 9 ቁጥር 25-28 ላይ እንዲህ ይላል፣ ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። የኦሪቱ ሊቀ ካህናት እንደምታውቁት ሰው ስለሆነ ፍጡር ነው። የሚያቀርበው መስዋዕት ሌላ ነው፣ በግ ነው። ያን ይዞ በየዓመቱ አንድ ቀን ዕለተ አስተስርዮ ዮም ኪፑር በተባለች ልዩ ቀን ወደ ቅድስተ ቅዱሳን ይገባል። በየዓመቱ ግን ያቀርባል። ለምን? አንድ የሚያደርገው ለዓመት ነው የሚያገለግለው። ያው መንግሥተ ሰማያትን አይከፍትም፣ ስርየተ ኃጢአትን አያሰጥም። ከአማር ከቸነፈር ጥቃቅን ነገር ነው ጥቅሙ። ክርስቶስ ያደረገው መስዋዕት ግን ሌላ አይደለም፣ ራሱን ነው። በየዓመቱ መታደስ አያስፈልገውም። አንዴ በዕለተ ዓርብ የፈጸመው ቤዛነት ለዘላለም ያድናል። ስለዚህ ምን አለ? ራሱን ብዙ ጊዜ ሊያቀርብ አልገባም። ልብ በሉ፣ ንጽጽሩ ከኦሪቱ ሊቀ ካህናት ጋር ነው። የኦሪቱ ሊቀ ካህናት በየዓመቱ ይገባል አይደለም? ክርስቶስ ግን በየዓመቱ ወደ መስቀል መውጣት ያስፈልገዋል? አያስፈልገውም። ለምን? ራሱን ሊያቀርብ አልገባም ማለት። እንዲህ ቢሆንስ ማለት ክርስቶስ እንደ ኦሪቱ ሊቀ ካህናት በየዓመቱ መስዋዕት ይዞ መቅረብ ያስፈልገው ኖሮስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈልገው ነበር። ግን አለ አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር ስንት ጊዜ ተገልጧል አለ? አንድ ጊዜ ተገልጧል። በዓለም ፍጻሜ ማለት ዘመነ ፍዳ ዓመተ ፍዳ 5500 ዘመን ሲያልቅ ማለት ነው። ኃጢአትን ሊሽር አንድ ጊዜ ተገልጧል። ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ስለዚህ ክርስቶስ አንድ ጊዜ ተሰዋ፣ አንድ ጊዜ ቤዛ ሆነ፣ መዳናችንን አንድ ጊዜ ፈጸመ። በቃ ከዚህ በኋላ ምንድነው የሚጠብቀው? ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ማለት በመጀመሪያ ሲመጣ ስለ ኃጢአተኞች ቤዛ ለመሆን እየተነቀፈ እየተሰደበ እንደ ወንጀለኛ በመስቀል ላይ ተሰቅሎ ነው የሞተው። ሁለተኛ ሲመጣ ግን በግርማ መለኮቱ በክብረ ትስብእቱ ይመጣል። ስለዚህ ማዳኑን ፈጽሟል። እንደ ኦሪቱ ሊቀ ካህናት በየዓመቱ ወደ ቤተ መቅደስ መግባት፣ መጸለይ፣ መማለድ፣ ቤዛነት መስዋዕት ማቅረብ አያስፈልገውም። አንዴ በዕለተ ዓርብ ፈጽሟል። እንደዛ ካልሆነ ምን ማለት ነው? ክርስቶስን በየዓመቱ እንደ ኦሪቱ ሊቀ ካህናት ራስህን ወደ መስቀል ውጣ፣ በየዓመቱ ቀራንዮ ውጣ ማለት ነው። ስለዚህ ክርስቶስ ማዳኑን ያልፈጸመ ይመስል አሁንም ይማልዳል፣ አሁንም ይጸለያል፣ አሁንም መስዋዕት ያቀርባል ማለት እንደ ፍጡር እንደ ኦሪቱ ሊቀ ካህናት ማድረግ ነው። ቤዛነቱንም ያልተፈጸመ ጎደሎ ማድረግ ነው ማለት ነው። ይቀጥላል ሐዋርያው ዕብራውያን ምዕራፍ 7 ላይ ቁጥር 22-27 ደግሞ እንዲህ ይላል፣ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። አሁን ንጽጽሩ ከኦሪቱ ጋር ሊቀ ካህናት ነው። የኦሪቱ ሊቀ ካህናት ስለሚሞት እሱ ሲሞት ለማን ይተላለፋል? ክህነቱ ለልጁ ለበኩር ልጁ ይተላለፋል። ክርስቶስ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለዚህ የሚተካ አይደለም። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል ይላል።
ሊያማልድ የሚለው ከኦሪቱ ሊቀ ካህናት አንጻር ነው። የኦሪቱ ሊቀ ካህናት በየዓመቱ እሱ ሲሞት ሌላ እየተተካ በየዓመቱ መስዋዕት እያቀረበ ነው ለሕዝቡ ጸሎት መስዋዕት የሚያቀርበው። ክርስቶስ ግን ሊያማልድ ዘወትር በሕይወት ይኖራል ማለት እንደ ኦሪቱ የሚተካ አይደለም ለማለት ነው። ዘላለማዊ ነው። ስለዚህ ደግሞ አለ አሁን ያ ሊያማልድ ያለው ምን ማለት እንደሆነ ቀጥሎ ይተረጉመዋል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ምን ይችላል አለ ፈጽሞ ምን ይችላል ሊያድናቸው ይችላል። ሊያማልድ ያለው ከኦሪቱ ሊቀ ካህናት ነው። የኦሪቱ ሊቀ ካህናት ወደ እግዚአብሔር ነበር የሚያቀርበው። ከዛ ወደ አማናዊው መጣና ክርስቶስ ግን እንደ ኦሪቱ ሊቀ ካህናት ስላልሆነ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ሊያማልዳቸው ይችላል አለ ሊያስታርቃቸው ይችላል። ሊያድናቸው ይችላል። እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት መስዋዕትን ሊያቀርብ ያስፈልገው። የኦሪቱ ሊቀ ካህናት መጀመሪያ ስለራሱ ኃጢአት መስዋዕት ያቀርባል፣ ስለ ቤተሰቡ፣ ከዛ ስለ ሕዝቡ ያቀርባል። ክርስቶስ ግን ንጹሕ ባህሪ ስለሆነ ዕለት መስዋዕትን ሊያቀርብ ያስፈልገው። ራሱን ባቀረበ ጊዜ ይሄን አንድ ጊዜ ፈጽሞ አድርጓል። መቼ ነው ይሄን የፈጸመው? በዕለተ ዓርብ። ስለዚህ ክርስቶስ ራሱን የተወደደ መስዋዕት አድርጎ ባቀረበ ጊዜ ይሄንን የቤዛነት የመስዋዕትነት ሰውን የማዳን ስራውን አንድ ጊዜ ፈጽሞ አድርጓል። ምረሷ ርሶ በደብተራ ርሱ ራሱን መስዋዕት መሰዊያ አድርጎ አንድ ጊዜ ራሱን የተወደደ መስዋዕት አድርጎ አቀረበ። በዛም እኛን አዳናን መዳናችንን ፈጸመ ነው የሚለው። ዕብራውያን ይህንን በደንብ የሚያብራራ ነው። አንድ ማሳረጊያ እንመልከት እዚሁ ዕብራውያን ላይ በዚህም ፈቃድ ይላል ቅዱስ ጳውሎስ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ምን ሆነናል አለ ተቀድሰናል። ስንት ጊዜ በማቅረብ? አንድ ጊዜ በማቅረብ ፈጽሞ ተቀድሰናል። ሊቀ ካህናትም ሁሉ ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። የኦሪቱ ማለት ነው። እርሱ ግን ኢየሱስ ክርስቶስ ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ ምን ሆነ ይላል በእግዚአብሔር ቀኝ ተቀመጠ። በእግዚአብሔር ቀኝ ማለት እግዚአብሔር ቀኝና ግራ ኖሮት እንዳልሆነ ይታወቃል። በእግዚአብሔር ቀኝ ማለት ሪናውን በጥንተ ክብሩ በቀደማ ኗኗሩ በጥንተ ክብሩ ማለት ነው። ያም ሰው ሲሆን ስለኛ ተዋርዶን ተቀብሏል። እኛን ለማዳን የተቀበለውን ይህን የማዳን ተልኮ በራሱ የወሰደውን የማዳን ተልኮ ሲፈጽም በእግዚአብሔር ቀኝ ተቀመጠ ማለት ወደ ቀደመ ክብሩ ወደ ጥንት አኗኗሩ ተመለሰ ማለት ነው። ያ ተራበ፣ ተጠማ፣ አዘነ፣ ተከዘ፣ ተሰደበ፣ ተነቀፈ፣ ምራቅ ተተፋፈ የሚባለው ተቋጨ። ኃይሉ ላይ መለስ ተዘጋ። ስለዚህ ወደ ጥንት አኗኗሩ መመለሱን የሚገልጽ ነው። ስለ ኃጢአት አንድን መስዋዕት ለዘላለም አቀረበ፣ ቤዛነቱ ፈጸመ፣ አለቀ። ስለዚህ ወደ ጥንት አኗኗሩ ወደ ቀደመ ክብሩ ተመለሰ፣ በእግዚአብሔር ቀኝ ተቀመጠ የሚለው እሱን ነው። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ምን አድርጓቸዋል አለ ፍጹማን አድርጓቸዋል። ስንት ጊዜ በማቅረብ? አንድ ጊዜ በማቅረብ የሚቀደሱትን አንድ ጊዜ በማቅረብ ራሱ በዚህ ማዳኑ የሚያምኑትን የሚቀደሱትን ለዘላለም የዘላለም ፍጹማን አድርጓቸዋል። በቃ ጨርሷል። ታዲያ ያለቀውን ማዳን ያንን እንዴት እናገኘው? ነገረ ድነት ነው። ባመን መጠመቅ፣ በሜሮን ያለውን ጸጋ ማግኘት፣ በስጋውና ደሙ የሚገኘውን ጸጋ ማግኘት፣ እዛ በኋላ በንስሐ በቃ ተፈጽሟል ማዳኑ። አንድ የሚያምን ሰው ሲመጣ ክርስቶስ ወደ መስቀል ለእያንዳንዱ መውጣት አያስፈልገውም። በየዓመቱ መውጣት አያስፈልገውም። ጨርሷል። የማዳን ጸጋው ተዘጋጅቷል። ሀብቱ ተቀምጧል። እየቀዱ መጠጣት ነው የኛ ድርሻ እንጂ ያልተፈጸመ ይመስል አሁን ይማልዳል፣ አሁን ያስታርቃል ማለት እንደማይገባው ይዘጋዋል መጽሐፉ። ግን ችግሩ የሚያሳዝነው ሰው ለመዳን የሚጠቅመውን ሙሉ ስዕሉን የሚያሳየውን ይተውና ያሳዝናል። አንዷን ብቻ እያንኳኳ መስማት እንዳይችል በመደነቋቆር ብዙ ሰው ይጎዳል በእውነቱ እንጂ መጽሐፉ ግልጽ ነው። ጌታችን ራሱን በተመለከተ ምን ብሏል? እንደው ስለራሱ ከትንሣኤ በኋላ ከእርገቴ በኋላ እጸልይላችኋለሁ፣ አረሳችሁ፣ አሳርቃችኋለሁ፣ እማልደላችኋለሁ ብሏል ወይ? ካለ እኮ እኛ ደስታውን አንችለው እንዴ? እሱ የሚለው ነገር ሁሉ እውነት ነው እንዴ? እኛ እኮ ክርስቶስ እኔ አማላጅ ነኝ እያለ አይደለም አንተ አይገባም እያለ እየተከራከርን እኮ አለና ጅልነት ነው፣ ክደት ነው ብሏል ወይ ነው እኮ።
ያላለው ከሆነ ነው የምንቃወመው። እና ራሱ ክርስቶስ ምን ብሏል? ከትንሣኤ በኋላ ከእርገቱ በኋላ ደቀ መዛሙርቱን ወደፊት ሲለያቸው ምንድነው አደርጋለሁ ያለው? ከራሱ አፍ እንስማ። ዮሐንስ 16:26-27 ላይ በዚያን ቀን በስሜ ትለምናላችሁ። በዚያን ቀን የሚለው ከትንሣኤው ከእርገቱ በኋላ ማለት ነው። ሲለያቸው በዚያን ቀን በስሜ ትለምናላችሁ፣ እኔም ስለናንተ አብን እንድለምን የምላችሁ አይደለም። እኔም ስለናንተ አብን አልለምንላችሁም ነው። ለምን? ማዳኑን ይፈጽማል። እሱ እዛ በኋላ እየጸለየ እባክህ አብ ሆይ ይህን ጸጋ ስጥልኝ፣ ይህን አድርግልኝ የሚል አይደለም። እኔና አብ አንድ ነን ያለው የት ይሄዳል? አንድ ፈቃድ ነው ያለው፣ አንድ ሐሳብ ነው። ስለዚህ እኔ አብን የምለምን አይደለሁም፣ የምለምላችሁ እንድለምን የምላችሁ አይደለሁም ማለት። ሌላስ ምን አለ? በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ ምን አለ? እኔ አደርገዋለሁ። ታዲያ እሱ የሚያደርግ ከሆነ የሚያደርግ ሰው መለመን ያስፈልገዋል? የሚለምን የሚማልድ እኮ የሆነ ነገር ማድረግ ይፈልጋል፣ ግን ማድረግ ስለማይችል ማድረግ የሚችለውን አካል ይለምናል። እባክህ እኔ አደርገዋለሁ አለ። ማናቸውንም ነገር ነው፣ ገደብ ደግሞ ያለው። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ነው ያለው እንጂ እኔ ብትለምኑኝ እለምንላችኋለሁ አላለም። በነገራችን ላይ ማንም ፍጡር እንዲህ ብሎ መናገር አይችልም። እንዲህ ብሎ የሚናገር ፍጡር የለም። ለምን? ፍጡር ሁሉ ማድረግ አይችልም። ፍጡር በተሰጠው ጸጋ ነው። ማንም ጻድቅ ማንም ቅዱስ ቢሆን ለምኖ ነው፣ እግዚአብሔርን አስፈቅዶ ነው። አዎ እግዚአብሔር ቸር ነው፣ ለወዳጆቹ ታዛዥ ነው፣ ለወዳጆቹ ሟች ነው። እግዚአብሔር ግን የባህሪያቸው ግን አይደለም፣ ጠይቀው። ክርስቶስ ግን የባህሪ አምላክ ካሌ ሁሉ ስለሆነ ማናቸው ነገር በስሜ ብትለምኑ አደርገዋለሁ። ከቶ ሰዎች ይሄን ጥቅስ የማያሳያቸው ምን ሆኖ ነው እንዴ? እውነት አዎ መጽሐፉ ቅዱስ ነው። ቅዱስ መጽሐፍ የተባለው ያለ ምክንያት አይደለም። ግን አይናችንን ነው የሚያበላሸው ሰይጣን። እይታችን ይሄ ማያ መነጽራችንን ያበላሸዋል። ስለ እስክንድስ ሰምታችሁ ይሆናል። እስክንድስ በጣም የተባለ ሲኒክ ፈላስፋ ነበር፣ የተጠራጣሪ የግሪክ ፈላስፋ እና በጣም መናኝ ነበር። ወደዛ አልገባም። በጣም ምን ሀብት ንብረት የሌለው ቅል ብቻ ነበረች ንብረቱ ይባላል። ቅልም ውሃ ለመጠጣት ያለ ውሃ ሰው ስለማይኖር። ኋላ ግን አንድ ቀን አንድ እረኛ በእጁ ፍስ አድርጎ ውሃ ሲጠጣየና እንዲህ ቅልም ለካ ትርፍ ኖሯል፣ አያ በእጅ መጠጣት ይቻላል ብሎ ቅልም ትቶ እንዲሁ የኖረ ነው። ግን ክርስቲያን አይደለም፣ ዝም ብሎ ፈላስፋ ነው። እና ዝና የታወቀ ስለነበር አንድ ሴትዮ ይባላል ቆሮንቶስ አካባቢ ነው የነበረው። ካለበት ፈልጋ እሱንማ ማየት አለብኝ ብላ ግን ያህል የሚወራለት እስክንድስ ምን አይነት ሰው ይሆን? ይቅርታ ዲዮጋን ነው ስሙና ዲዮጋን ይሄን ያህል የሚወራለት ማን ይሆን ብላ ፈልጋ ብቻ አገኘችው። ስታየው በቃ ያው ሰው ነው እንግዲህ ስምና ምንድነው አይሆንም እንደሚባለው ነው። ስታየው ከገመተችው አንፃር አልሄደላትም። አንተ ነህ ዲዮጋን? አዎ። አታምርም ለካ ወሬ ስምህ ነው እንጂ መልክስ ዝም ብሎ ነው አለች። አረረ በእጅ ላይ ነሽ አይተሽ ነው እንጂ ነው ሳምራለሁ አላት ይባላል። ግን በእጅ ላይ ነሽ ስላየሽ ነው አላት ይባላል። እና ምን ለማለት ነው? ሰው የሚያይበት አይን ከተበላሸ ምንም አያምረውም። በቃ ጉዳይ ያለው አይናችን ላይ ነው። አሁን የውጫዊ አይን ሳይሆን ውስጣዊ አይናችን ያ ኦርቶዶክሳዊ ካልሆነ ምንም ቢሆን የምን መጽሐፍ የማይጠቅስ እስላሞች እኮ ይጠቅሱታል። በተበላሸ እጅ ከሆነ በቃ ይበላሽ። አይሁድ አንድ ብሂል አላቸው። ኦሪታቸውን ሲያነቡ እጃቸውን ታጥበው ተጠንቅቀው ነው። ይሄ መናጻት ውጫዊ ነገርማ ሞልቷል። እና ያልሆነ መጽሐፍ ሲቀርብላቸው ታጥበን እንመልከተው አንመልከተው ይሉና መጽሐፉ ጅል ከሆነ ይሄ እጅ ያረክሳል ይላሉ። ኢት ዲፋይልስ ዘ ሃንድ። እንዲህ ያለውን መጽሐፍ መንካት እጅንም ያረክሳል ይላሉ ይባላል። እና ህሊና ከተረከሰ ምንም ቢሆን አይፈወስም ሰው። ሰው ዝም ብሎ ጥቅስ ፍለጋ ሳይሆን መሄድ ያለው አረዳዱን ለመቀደስ አረዳዱን መንፈሱን ውሳጣዊ አይኑን ኦርቶዶክሳዊ ማድረግ ክርስቲያናዊ ማድረግ ላይ ነው መታገል ያለበት። ብዙ ሰው የሚጎዳው የሚሮጠው ጥቅስ ለጥቅስ ነው። ምንም ብንጠቅሰው አያቆምም። አንድ ሌላ ነገር ትዝ አለኝ። አንድ የዘጋ ባህታዊ ይባላል። እንግዲህ የዘጉ ባህታውያን በመስኮት ነው ሊቃውም ይባላል። መቅኖናቸውን በሰዓት አንኳክቶ የሚያቀብላቸው ሰው ያዩ እና ምን ብሎ አሳሰበው ሰይጣን የሚያመጣልህን መቁንን አስቀምስ አለዛ መርዝ አድርጎ ጨምሮ ሊገል ይችላል ብሎ አሳሰበው። ከዛ እንዳሳሰበው አንኳክቶ ሊሰጠው ሲል ቅመስልኝ አለ
ያኛው ደግሞ ነገሩ መንፈስ እግዚአብሔር ገልጦለት አይ ቀምስልህ ነበር፣ ግን አሁን ብቀምስልህ ይሄ ክፉ ሐሳብ ያሳሰበ ሰይጣን ደግሞ በልቶ ጨረሰብህ ብሎ በስስት ይፈትናል አለ። ማቆሚያ የለውም ሰይጣን። መጀመሪያ መርዝ ያደርግብሃል ይላል፣ ኋላ ደግሞ ቢቀምስለት ይኸው በላብህ እኮ ብሎ በስስት ይፈትናል። አደርገዋለሁ ያለው እንጂ ለምኑኝ ይሞክራለሁ ጸልያለሁ አላለም አልወጣውም ነው። እንጨምር እንቀጥል። ዮሐንስ 5:21 አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ምን ያደርጋል? ይሰጣቸዋል። ታዲያ ሕይወትን ከሰጠ ምን ከሕይወት በላይ ምን አለ? ምን ለማድረግ ነው የሚማልደው? ሕይወትን ከሰጠ ሕይወትን ይሰጣቸዋል አለ። ለሚወዳቸው ሁሉ ሕይወትን ይሰጣቸዋል። ታዲያ ሕይወትን ከሕይወት በላይ በነገራችን ላይ ትልቁ ሕይወትን መስጠት የእግዚአብሔር ብቻ ድርሻ ነው። ፍጡር ሕይወትን መስጠት አይችልም። ምክንያቱም የፍጡርማ ሕይወታችን የጸጋ የተቀበልነው ነው። እግዚአብሔር ነው ፍጥረት ሕይወትን አልቦ ሀበባ አምጥቶ የሚሰጥ ያን አደርጋለሁ አለ። እንቀጥል። አሁን ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ በአንድ ሰው እንኳን አይፈርድም። ፍርድን ሁሉ ለማን ሰጠዋል? ለወልድ ሰጠው። ታዲያ ፍርድ ሁሉ የተሰጠው ከሆነ ምን ሊያደርግ ነው የሚማልደው? ውስጥ እንዲህ ይማልዳል የሚለውን ይዞ ከማቀንቀን ባሻገር ሌላው መጽሐፍ ቅዱስ ክፍል ምን ይላል የሚለውን መመልከት ተገቢ ነው። በነገራችን ላይ መጽሐፍ ቅዱስ የብዙ ጥቅሶች ስብስብ ነው። አሁን ጥቅስ ማለት ቁጥሩ ለምሳሌ ኦሪት ዘፍጥረት 50 ምዕራፎች አሉት። ምዕራፍ ቁጥር በኋላ ነው ለቁጥጥርም ለመጥቀስም እንዲያመች የተሰራው እንጂ መጀመሪያ ሲጻፍ ዝም ብሎ ነው የተጻፈው። ማለት ኦሪት ዘፍጥረት ምዕራፍ 1 ምዕራፍ 2 እየተባለ አለ ዝም ብሎ ነው የተጻፈው። ወንጌልም እንደዛው እና ቁጥር ማለት እንግዲህ ለምሳሌ ኦሪት ዘፍጥረት 50 ምዕራፎች አሉት። እያንዳንዱ ምዕራፍ ደግሞ ቁጥሮች አሉ። ለምሳሌ ምዕራፍ 1 ስንት ቁጥር አለው? 31 ቁጥር አለው። ምዕራፍ 2 እያለ ብንደምረው ወደ 40 ሺህ አካባቢ ይጠጋሉ። ገብቷችኋል አይደል? ቁጥር ማለት እንግዲህ ከ40 ሺህ ወደ 35 ሺህ እስከ 40 ሺህ ወደሚጠጉት ጥቅሶች አንድ ጥቅስ ስንተኛ ይሆናል? አሁን ሰው አንድ ጥቅስ ብቻ መዞ መጽሐፍ ቅዱስ እንዲህ ይላል ማለት ይቻላል? ያቺ አንድ ጥቅስ እኮ ከ30 ምናምን ሺህ ወይም ከ40 ሺህ መሃል ናት። ገብቷችኋል አይደል? ምን ያህል እንደማይወክል ሌላው ምን ይላል የሚለው መረዳት ያስፈልጋል እንጂ አንድ ጥቅስ በቃ ይኖራል። አዎ ይኖራል፣ የማይል ነገር የለም። ግን ያ ማለት መጽሐፉ ሁሉን ነገር እንደዛ ይላል ማለት አይደለም። ከዚህ በፊት አንስቼላችሁ ወይ ሰምታችሁት ይሆን እንደሆነ አላውቅም። አንድ ሰው ይባላል እስኪ መጽሐፉን እንዲህ ግልጥ ላድርግ እግዚአብሔር ምን ይለኝ ይሆን ብሎ። አንዳንድ ሰዎች እንደዛ አይነት ልማድ አላቸው። ጥንቃቄ ያስፈልጋል። እንዲህ አድርገው እስኪ እግዚአብሔር እንደው ምን ይለኝ እስኪ ግልጥ ሲያደርግ ምን የሚል ወጣለት? ሄዶ ታንቆ ሞተ የሚለው የይሁዳ ማለት ምን ነው ብሎ እስቲ ደግሞ ልድገም አለና ሲያወጣንም ሂድ አንተም እንዲሁ አድርግ ይላል አለ። የማው ወንጌል ኧረ ዛሬ አለና እስኪ ሶስተኛ ልሞክር አለና ደግሞ የምታደርገውን ቶሎ ብለህ አድርገው የሚለው ወጣ። ስለዚህ አሁን ይዘው ቶሎ ብለህ ታንቀሙት አለኝ መጽሐፍ ቅዱስ ሊል ነው። እና ቢታነቅ አሁን ይዘው መጽሐፍ ቅዱስን እየፈጸሙት ነው ሊል ይችላል። ራሱ ነው የታነቀው። መጽሐፉ አለ፣ ጥቅሱ አለ። ግን በተበላሸ መንገድ ካደረግነው ያሳነቃል። እና ብዙ ሰው እየታነቀ ያለው በዚህ መንገድ ነው። ዝም ብሎ ግልጥ በማድረግ እንደ መንገድ ላይ ስጦ አይሆንም። እንዲሁም ጌታችን እንዲህ ብሏል፣ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። ይፈርድ ዘንድ አሁን ራሱ ሰጠው የሚለው ለትስብእቱ ነው፣ ሰው ስለሆነ ነው። ሌላ አምላክነቱማ ምንጊዜም ስልጣኑ የባህሪ ነው። ግን ገንዘብ ላደረገው ለትስብእቱ በተዋህዶ ተመለኮት ትስብእት አምላክ ዳኛ ፈራጅ ሆኗል። በተዋህዶ አንድ አካል አንድ ባህሪ ስለሆነ ነው። ስለዚህ ጌታችን ስለራሱ ዳኛ ፈራጅ ሰጪ ሕይወትን የሚሰጥ ሁሉን የሚሰጥ መሆኑን እንጂ እስኪ ሞክራለሁ እማልዳለሁ እጸልያለሁ አላለም። ቅዱሳን ግን መረከብኩ ሞገሰ በቅድመ አምላኬ እያድጎ ለዝንቶ አድራ ማለት እያሉ ነው የሚናገሩት። ሲሞቱ ማለት በሕይወት ሳሉ ከሞትኩ በኋላ ወደ ፈጣሪ ሲሄድ እግዚአብሔር ጸጋውን ቢሰጠኝ ባይነሳኝ እንዲህ አደርጋለሁ ይላሉ። ምክንያቱም በእግዚአብሔር ፈቃድ የተመሰረተ ነው። ስልጣናቸው አይደለም። ጸልየው ፈቃዱን ጠይቀው ነው። ክርስቶስ ግን የባህሪ አምላክ ስለሆነ ሕይወትን እሰጣለሁ፣ እፈርዳለሁ፣ እንዲህ አደርጋለሁ፣ የምትለምኑትን ሁሉ አደርጋለሁ እያለ ነው የተናገረው። አሁንም እንቀጥል። እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃድን አልሻምና። እስኪ እንደው ጌታችን አንድ ቦታ እማልድላችኋለሁ እጸልይላችኋለሁ የሚል አለ?
የለም አላለም። ስላልሆነ ነው። እኛም ይሄ ክርስቶስ ይማልዳል የሚለው በቁሙ ወስደን ክርስቶስን ማላጅ ልክ ፍጡራን እንደሚያደርጉት የሚማልድ የሚጸልይ አርጎ ማቅረብ አደገኛ ስህተት ነው የምንለው ስላልሆነ ነው እንጂ ቢሆን ኖሮ ምን ያጣላናል እንዴ? ምን እንጎዳለን? የሚማልድ ከሆነ ስላልሆነ ነው። ዮሐንስ 10:8 ላይ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል። እንዲህ ያለው አምላክ ስለሆነ ነው። ማንም ፍጡር እንዲህ ማለት አይችልም። ማንም ፍጡር በእኔ የሚመጣ ይድናል አይልም። ቅዱሳን እንዲህ ያለ ስህተት ውስጥ አይገቡም። ከገቡማ ምንም ቅዱሳን ነው። ክርስቶስ ግን አምላክ ስለሆነ መንገድ ሕይወት ስለሆነ በእኔ የሚገባ ቢኖር ይድናል። አዳኝ ነው። በእኔ የሚያምን ይድናል ነው። በእሱ የሚጠመቅ ይድናል። ስጋውን የሚበላ ደምን የሚጠጣ ይድናል። በእሱ የሚያምን ይድናል። አዳኝ ነው እንጂ በእኔ የሚመጣ እጸልይለታለሁ ማለት አላለም። አዳኝ ነው፣ አምላክ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ እንዲህ ነው። የሰው ልጅ ከመላእክት ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ምን ያደርገዋል? ያስረክባል። ፈራጅ ነው እንጂ ያን ጊዜ እንደ ስራ ያስረክባል አለ እንጂ ያን የለም ሌላ ነገር። ስለዚህ ዋጋ ሰጪ ነው፣ ፈራጅ ነው፣ ዳኛ ነው፣ ሕይወትን ለሚወደው ሰጪ ነው። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ታዲያ ክርስቶስ ዳኛ ከሆነ ፈራጅ ከሆነ ዋጋ ሰጪ ከሆነ ለእያንዳንዱ እንደ ስራው የሚሰጥ የሚያስረክብ የሚፈርድ ከሆነ ሮሜ 8:34 ለምን ተጻፈ ነው? ሽፍታውንም ዛሬ ከኔ ጋር በገነት ትሆናለህ ነው ያለው። ገነትን ሲከፍት አልጠየቀም፣ አልጸለየም። ማንም ቅዱስ እንዲህ ማለት አይችልም። ዛሬ ከኔ ጋር በገነት ትሆናለህ የሚል ቅዱስ የለም። ጸልዮ በእግዚአብሔር ፈቃድ እግዚአብሔርን ጠይቆ ፈቃዱ ከሆነ ነው እንጂ እንዲህ ማለት የእግዚአብሔር ብቻ ስልጣን ነው። ክርስቶስ እግዚአብሔር ስለሆነ እንደዛ ነው ያደረገው። ኃጢአትን ይቅር ሲል ይቅር ብያለሁ፣ በእምነትህ አድነዋል እያለ ነው። ስለዚህ ክርስቶስ ጻድቅ፣ ፈራጅ፣ ዳኛ አምላክ ነው። ታዲያ እንዲህ ከሆነ ሮሜ 8:34 ለምን ተጻፈ ነው? ስለኛ የሚማልደው ክርስቶስ ኢየሱስ ምን ማለት ነው? በጥሬው የማይበላ የሚያሰኘው ይሄ ነው። ለምን ተባለ? ቃሉ የእግዚአብሔር ቃል ነው። በነገራችን ላይ አንዳንድ ሰዎች ይሄ ትክክል አይደለም፣ የኛ መጽሐፍ ቅዱስ አይደለም ምናምን ይላሉ። ይሄ ጅልነት ነው፣ አላዋቂነት ነው። ቃሉ ትክክል ቅዱስ የእግዚአብሔር ቃል ነው። ሰይ እንኳን ተጻፈ አለ። ለምን ተጻፈ የሚለው ነው ዋናው ጉዳይ። ለምን ተጻፈ ነው እንጂ ቃሉ በትክክል ያለ የእግዚአብሔር ቃል። እንግዲህ ቅዱስ መጽሐፍ ምልጃን በተመለከተ ብዙ ነገር ያነሳል። መንፈስ ቅዱስም ይማልዳል ይላል ሮሜ 8:26-27 ላይ። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል። መንፈስ ቅዱስ ይማልዳል ይላል። እግዚአብሔር አብም እንደሚማልድ ይናገራል። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ይላል። ይሄን እንደሚማልድ የሚለው ለማድረግ የሚሞክረዋል። ይሄ እንዲሁ ስህተት ነው በእውነት እንዲሁ ነገሩን መረዳት ነው እንጂ እግዚአብሔር አጉል ድጋፍ አይፈልግም። እውነት ይሄ መቀባባት አይፈልግም። ውሸትና ጉድለት ነው ሜካፕ የሚፈልግ። እግዚአብሔር በእኛ እንደሚማልድ ነው። እግዚአብሔር በመምህራኑ ይማልዳል፣ በነቢያቱ ሲማልድ ኖረዋል። ነው እባካችሁ እንታረቅ እስኪ ጥፋት አለብኝ እንዋቀስ እያለ እኮ ይማልዳል እግዚአብሔር። እንዋቀስ እያለ ስለዚህ እግዚአብሔር አብም መንፈስ ቅዱስም ይማልዳሉ ተብሏል። ኢየሱስ ክርስቶስ እግዚአብሔር ወልድ ደግሞ እንደሚማልድ ይሄው ሮሜ ይናገራል። ሮሜ 8:34 ስለኛ በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ታዲያ አብም የሚማልድ ከሆነ መንፈስ ቅዱስም የሚማልድ ከሆነ ወልድም የሚማልድ ከሆነና ምልጃ የሚለውን ቃል ዝም ብለን አንጠልጥለን በገጸ ንባቡ ከወሰድነው ማን ሊሆን ነው ዳኛው? ከእግዚአብሔር በላይ ማን ዳኛ ሊመጣ ነው? አብም ወልድም መንፈስ ቅዱስ ማላጅ ከሆኑ ማን ነው ዳኛው? ማን ነው ፈራጁ ነው? ስለዚህ ከስላሴ በላይ ስለሌለ ከእግዚአብሔር በላይ ማንም ስለሌለ ምልጃ የሚለው ቃል እኛ ከምንረዳው እባክህ አርግልኝ፣ አርግለት፣ ስጠው፣ ስጣት ከሚለው በላይ ሌላ ሐሳብ አለው ማለት ነው። የተለየ አረዳድ ይጠይቃል ማለት ነው። ምንድነው ወደሚለው እንሂድ። ታዲያ ስለኛ የሚማልደው ማለት ምን ማለት ነው? እንዲሁ ጊዜው እየሄደ ነው። አጠር ለማድረግ ልሞክር ጉዳዩ። ከዚህ በኋላ ያለው ጽንሰ ሐሳብ በጣም መሰረታዊ ነው። የእስካሁኑ መሰረታዊ አይደለም ማለት አይደለም። ሮሜ መልእክት የተጻፈበትን ምክንያተ ጽሕፈት አውዱን፣ ኮንቴክስቱን ማወቅ ይፈልጋል።
ሮሜ ምዕራፍ ስንት ላይ ነው አሁን ይሄ ያለው ስለኛ የሚማልደው የሚለው? ምዕራፍ 8። ከዛ በፊት ስንት ምዕራፎች አሉ ማለት ነው? ምዕራፍ 7 ምዕራፎች አሉ። ስለ 7ቱ ምዕራፍ ምንም ሳያቅሰው ይሄድና ሮሜ 8 ጉብ ይላል 34 ላይ ስንቱን ዘለን እንዴ! ምዕራፍ 1 ምን ይላል እንጂ ምዕራፍ 2ስ እኔ ምን አውቃለሁ እንዴ! ዝም ብሎ በከምዕራፍ 8:34 ላይ ቋል ጀመረ ቅዱስ ጳውሎስ ለሮሜ ሲጽፍ ስለኛ የሚማልደው ብሎ አልጀመረማ። እና ካልጀመረበት ትጀምራለህ እንዴ? እኮ ነው ችግሩ። ስለዚህ ከዛ ቤት ያሉ ምክንያቶች መንደርደሪያዎች አሉ። እነሱም በደንብ መማር ይፈልጋሉ። ግን ባጭሩ ለሮም የክርስቲያኖች ቅዱስ ጳውሎስ የጻፈው ሮም አይሁድም ነበሩ አህዛብም ነበሩ። አይሁድ ማለት ወደ ክርስትና የመጡ ከአይሁዳዊነት ከአህዛብም ወደ ክርስትና የመጡ ሰው መቼ መመካት ይፈልጋልና በሆነ ባልሆነው ሁለቱም ይመካኩ ጀመረ። አይሁድ ሆነው ወደ ክርስትና የመጡት እኛ እኮ እግዚአብሔር የተለዩ ሕዝብ ያለን ልጆች ያለን ምርጥ ሕዝብ ያለን መና ያወረደልን ጠላት ያጠፋልን ባህር የከፈለልን ምናምን ነን እኮ እንደናንተ እንደ አህዛብ ያገኘነውን እየበላን ዝም ብለን ስድ መደደ ሆነን ጣዖት ስናመልክ ኖረን ወደ ክርስትና የመጣን መሰላችሁ? እንደውም ክርስትና ቢያገናኘን እኩል እንደው ብለው መታበይ ጀመሩ። በእግዚአብሔር ጸጋ መታበይ። በዚህ ጊዜ ደግሞ አህዛብ ሮማውያንም ተነሱ። ማለ ነገር ያንሳል እንዴ እናንተ ጠላት አጥፍቶ ባህር ከፍሎ መና ወርዶ ሲመግባችሁ ያን መና የበላ አፋችሁ መናው ካፋችሁ ሳይጠፋ አይደለም እንዴ እግዚአብሔርን ክዳችሁ ከግብጽ ያወጣልን አምላክ አናውቅም ሙሴ ሆይ ጣዖት ስራልን አላላችሁም? ያን ባህር ተከፍሎላችሁ በባህሩ በደረቅ የተሻገረው እግራችሁ ለጣዖት አልሰገደም እያሉ ደግሞ ይመጡባችሁ። ምን አድርጋችሁለታል እግዚአብሔር? ስለዚህ መጣላት ሁሉ። ስለዚህ ቅዱስ ጳውሎስ ሁሉንም ሲያስታርቅ አይሁድም በዛ ጸጋ በኦሪቱ አልዳናችሁም፣ ያዳናችሁ ክርስቶስ ነው። ኦሪት ብቻውን ወደ ክርስቶስ መዳረሻ ነው እንጂ ብቻውን አያድንም። አሕዛብ ደግሞ ሕግ ተሰጥቷችሁ አይምሮ ጠባይ ልቡና ተሰጥቷችሁ በዛ አልተጠቀማችሁም። ሁለታችሁም በመበደል አንድ ናችሁ። ግን ሁለታችሁን የሚያዳነ እግዚአብሔር ጸጋ ነውና አንዱ ሁኑ፣ አንዱ በሌላው ላይ አይመካ አለና ይሄን ካስረዳ በኋላ አብርሃም የሕዝብም የአሕዛብ አባት መሆኑን ለማሳየት አብርሃም ሳይገረዝ ተጠራ የአሕዛብ አባት እንዲሆን፣ በኋላ ደግሞ ተገረዘ የአይሁድ አባት እንዲሆን። ስለዚህ የሚያምን አይሁዳዊ እንዲህ ለአብርሃም የሁሉም አባት ነው እያለ ሁሉ ያስረዳና ከዛ ወደ ምዕራፍ 6 ላይ በዚህ የክርስቶስ ጸጋ ለመዳን ደግሞ አምኖ መጠመቅ እንደሚገባ የተጠመቀ ከዛ በኋላ ብልቶቹን የሰውነት ክፍሎቹን ሕዋሳቶቹን ለእግዚአብሔር የተቀደሰ መስዋዕት አድርጎ ማቅረብ እንዳለበት እንዲህ ያስረዳና ምዕራፍ 8 ላይ ሲመጣ አንድ ከባድ ጽንሰ ሐሳብ ክርስቲያናዊ የሆነ አስተምሮ ያስቀምጣል። ምዕራፍ 8 ቁጥር 17 ላይ ምን ይላል እሱ? አብረን ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ምኖች ነን አለ፣ ወራሾች ነን። ከክርስቶስ ጋር አብረን ወራሾች ምን ሆነው ግን ምን ስንሆን ነው? ከባዱ ነገር አብረን ምን ብናደርግ ነው? ምን ብናደርግ? እዚህ ላይ ከባድ ነው። አብረን ምን ብናደርግ? መከራ ብንቀበል። ከክርስቶስ ጋር ወራሾች ምን ሆነው? ስላምን ብቻ አይደለም፣ ስለተጠመቅን ብቻ አይደለም፣ ሥጋውን ደግሞ ስለተቀበልን ብቻ አይደለም። አብረን ምን ማድረግ አለብን? አብሮ ለመክበር አብሮ ምን ማድረግ ያስፈልጋል? መከራ መቀበል። ይሄ ወገቤን ያሰኛል። እንዴት አድርገን ነው መከራውን የምንቀበለው? መከራውን ስንቀበል ብንወድቅስ? በመከራው ፈርተን ወይም ደክመን ዝለን ብንቀርስ? ከክብሩ ብንለይስ? ምንድነው ተስፋችን? ምን ይሻለናል? የሚል ጉዳይ ያመጣል። ስለዚህ ቅዱስ ጳውሎስ ከዚህ ቀጥሎ የሚያነሳቸው ጉዳዮች ለዚህ ማበረታቻና ማጽናኛ ናቸው። አዎ ከክርስቶስ ከክብሩ ለመውረስ ከክርስቶስ ጋር አብሮ ለመክበር ለመንገስ በመከራ መሳተፍ ያስፈልጋል። በመስቀል አልፎ ነው የተነሳው ወደ በየማና በዘማነ ክብር የተቀመጠው። እኛም በምንችላት በመስቀል መንገድ ማለት የግድ ነው። ክርስትና ድሎት ሆይ ሆይታ አይደለም። ግን እኛ ደካሞች ስለሆን መከራውን ለመቀበል ደካሞች ስለሆን በመከራውን ድቀት ሊገጥመን ስለሚችል መጽናኛ የሚሆኑ 5 ነገሮችን ያስቀምጣል። ሮሜ 8:34 ከነዛ ማጽናኛዎች አንዱ እና የመጨረሻው ነው። ከዛ ቤት ያሉት 4 ማጽናኛዎች ምንድናቸው? የሚያበረታቱን ማለት ነው። መከራውን እንዴት አድርጌ ነው የምቀበለው ብለን ገና አስቀድመን ፈርተን እንዳንበረግግ በሂደትም ተስፋ እንዳንቆርጥ የሚያበረታቱን ነገሮችን ያስቀምጣል። አንደኛ ከመከራው በኋላ የሚገኘው ክብር አሁን ከምንቀበለው መከራ ጋር የማይመጣጠን ልዩና ታላቅ መሆኑ ነው። ሮሜ 8:17 ላይ አይደለ ከመከራው ብንቀበል ብንሳተፍ ከክብሩ እንሳተፋለን የሚለው። እዛው ቀጥሎ ቁጥር 18 ላይ ምን ይላል ቅዱስ ጳውሎስ?
ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። አያችሁ። ስለዚህ ከሚገለጠው ክብር አንጻር ሲታይ የአሁኑ ዘመን መከራ ምንም አይደለም። ንግድ ነው ማለት ነው። ሰው አይኑ ያየ ገንዘብ ኢንቨስት የሚያደርገው ለምንድን ነው? ወደፊት ያተርፈኛል ብሎ ነው አለ። ተሳስቻለሁ እንጂ ገንዘቡን ጠልቶት ነው እንደ ኢንቨስት የሚያደርገው። ገበሬ ዘሩን አፈር ላይ የሚቀላቅለው ዘሩን ጠልቶት ነው አይደለ? ያፈራልኛል የበለጠ ብሎ ነው። በክርስትናም አሁን የምንቀበለው መከራ እንደ ዘር ነው፣ እንደ ኢንቨስትመንት ነው። ያው ፍጹም የማይገናኙ ነው በእውነቱ። ለምሳሌ ሊቀ ሰማዕታት ቅዱስ ጊዮርጊስ መክበበ ሰማዕታት ስንት ዓመት ነው መከራ የተቀበለው? 7 ዓመት። በጣም አስጨናቂ መከራዎችን ግን አሁን በእግዚአብሔር ዘንድ እየከበረ በደስታ በክብር በአክሊል እየኖረ ያለው ስንት ዓመት ነው? 7 ዓመት ነው? 70 ነው? ምንም ያልቅ ዘመን። ከዚህ በላይ ታዲያ የሚያበረታታ ነገር አለ? ለጥቂት ቀን ተጨንቆ ያቺ ቀን ጥቂት ቀን ከባድ ነች፣ ብዙ ነች፣ እስክታልፍ ከባድ ናት። አንድ ቅጽበትም ከባድ ነው። ግን በዛች በምታልፍ ቅጽበት የማያልፍ ዘላለማዊ ክብር ይሄ አያበረታታም? አያበረታታም? ሰው እንቅልፍ ጋር እየታገለ የሚያጠናው ለምንድን ነው? ሁላችን ተማሪዎች ሆነን አልፈናል። እንቅልፍ ጋር እየታገለ የምናጠናው ለምንድን ነው? ወደፊት በሚል አይደለም? ያውም እንድረስበት ለማይታወቅ ዘመን። ይሄ ግን የተረጋገጠ ነው። ለእግዚአብሔር ብለን ትንሽ መከራ ብንቀበል የተረጋገጠ ለዚህ ዘመን ይሄን ያህል የማይባል ልክ የሌለው ክብር ተዘጋጅቷል። ስለዚህ ያን ክብር ማሰብ ከእግዚአብሔር ጋር ያለውን ዘላለማዊ ክብር ማሰብ መከራውን እንደ ኢምንት እንዲያዩት ያደርጋል። ስለዚህ አንዱ ማበረታቻ ነው። አይዞን፣ መከራው የሚያልፍ ነው፣ ክብሩ ግን የማያልፍ ነው። ስለዚህ መከራውን እንዳንሰቀቅ እያለ ነው። ሁለተኛው ማበረታቻስ እንዲሁ ቅዱስ ጳውሎስ የገለጸውን በሚገባ ሳልገልጽለት እንዳልቀርበው እውነቱ እንግዲህ እሱ ራሱ በጻፈበት መንገድ ልክ ያስረዳችሁ እውነቱ ያስረዳሉላችን ነው። ሁለተኛው መጽናኛ ይሄ ሊገለጥ ያለው ክብር የኛ የክብሩ ተሳታፊዎች የኛ የሰዎች ብቻ ሳይሆን ክብሩን በቀጥታ የማያገኙት ከሰው ውጭ ያሉት ፍጥረታት እንኳን የሚናፍቁት የሚሳሱለት መቼ ተገልጦ ባየነው ብለው የሚቃትቱለት ነው ይላል። ከቁጥር 19 እስከ 25 ደግሞ እዛው ምዕራፍ 8 ከመከራው ብንሳተፍ ከክብሩ እንሳተፋለን ካለ ቀጥሎ እነዚህ ማጽናኛዎች ነው የሚያመጣው። ምን አለ? የፍጥረት ናፍቆት የእግዚአብሔርን ልጅ መገለጥ ይጠባበቃልና። የፍጥረት ናፍቆት ተስፋውን ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን። ፍጥረት ሁሉ የኛ ክብር ተገልጦ ለማየት ፍጥረት ሁሉ ይቃትታል። ክርስቶስ ለኛ ስለተወለዳል እንደው ተወልደ ያሉ ተራሮችና ሁሉ እንደ ወዳ ሚዳቋ ሁሉ ዘምረዋል ተብሎ ይነገራል። ግን ተወልዶ ያዳነው እኛ ነው። ንጉሳችን ሰው ሲከብር ለማየት ብለው ፍጥረታት ይቃትታሉ። መቼ ነው ክርስቶስ ተገልጦ የሰው ልጆች ክብር የሚሰጠው ብለው ፍጥረታት ሰው ያልሆኑት ሁሉ ይቃትታሉ ማለት በጣም ይቸኩላሉ። ታዲያ ቀጥታ ክብሩን የማያገኙ ቀጥታ ክብሩን የማይደርሳቸው ይሄን ያህል ለኛ ክብር የሚጨነቁ ከሆነ እኛ ቀጥታ ክብሩን የምናገኘውማ ምን ያህል መበርታት አይገባንም? ግልጽ ነው አይደል ሐሳቡ? የሚመለከተንም እኛማ ለራሳችን ክብር እንዴት መትጋት አይገባንም? ኧረ ለዚህ ክብር ስልማ የመጣውን መከራ እቀበላለሁ ማለት በጥራት መነሳት እንዴት አይገባንም? ይሄ ሌላ ሁለተኛው መጽናኛ ነው። ሶስተኛው መጽናኛ ደግሞ መንፈስ ቅዱስ ድካማችንን የሚያግዘንና አብሮን የሚሰራ መሆኑ። ቅድም መንፈስ ቅዱስ ስለ ቅዱሳን ይማልዳል ተብሎ የተጻፈው ለዚህ ነው። እንዲሁም መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና አንዳንዴ ስንዝል መጸለይን ይከብደና ምን መጸለይ እንዳለብንም ግራ ይገባናል። ያኔ መንፈስ ቅዱስ ያግዘናል። ይማልዳል የተባለው እንደዚህ ነው። ያግዘናል፣ ያበረታናል። እኛ እንድንጸልይ አድርጎ ልክ እኛ የጸለይነው አድርጎ ዋጋ ይሰጣል። እኛ እንድንበረታ አድርጎ እኛ የሰራነው አድርጎ ልክ አስመስሎ አድርጎ ዋጋ ይሰጣል። እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል የተባለው ይሄ ነው። ብዙ ቅዱሳንን ከትልልቅ ፈተና በተለያየ መንገድ ያወጣቸዋል። ሁላችንንም ትልልቅ ቅዱሳንን ብቻ አይደለም። ለምሳሌ ቅዱስ ጳውሎስ ይሄ ደዌ ከኔ ይወሰድልኝ ብሎ 3 ጊዜ ጸልየዋል። ግን ምን አለው እግዚአብሔር? ይሄ ደዌ የምወስደው ከሆነ ጸጋዬ ይቀርብሃል አለው። ስለዚህ የሚጠቅመውን ነው እየነገረ ያለ። ስለዚህ ጸጋዬ እንዳይቀርብህ ደዌውን ታገሳለሁ። አሁን የማያስብ ቢሆን ኖሮ እግዚአብሔር ምንድን ነበር የሚለው? ውሰድልኝ አልክ? አዎ በቃ ወስጃለሁ፣ ምን ቸገረኝ። ግን እግዚአብሔር አባት ነው፣ እንደዛ ያደርግ የሚጠቅመንን ነው የሚያደርግ። አይ ይሁን ይቺን ታገሳ ይዘው
ምክንያቱም ጸጋ የሚገኘው እንደዚህ ነው። አነሳ ጸጋ ይቀርብሃል አለው። እያማከረው የሚጠቅመው እያስመረጠ ነው። በዚህ ጊዜ ቅዱስ በቃ እንዲህማ ከሆነ በድካም ይመካለሁ፣ መከራ ይሄ ሕማሙ ይቀጥላል። ምክንያቱም በሞት መወሰዱ አይቀርም፣ የጥቂት ቀን ጉዳይ። እንዲህ ነው መንፈስ ቅዱስ። እኛ ይጠቅመናል መስሎን በተሳሳተ መንገድ ስንሄድ በማይመረመር ጥበቡ እንዲህ ልክ እንደረኛ እንዲህ እያደረገ ወደሚጠቅመን ይመልሰናል። እንዲህ እያደረገ በዚህ ሂዱ እያለ ከፊት እየመራ አሁን በዜና ቅዱሳን የምናገኘው ይሄን የመሰለ ነው። ስንቱን እናነሳዋለን። ጊዜው ስለሄደ ስለሚመሽ ጊዜያችን እግዚአብሔር ብዙ እንዲህ ባለ መንገድ ነው የሚጠብቀው። አንዳንዶች ተጋድሎ ከብዷቸው ከጀመሩት የተጋድሎ ሕይወት ወደኋላ ሊሉ ወዳልሆነ መንገድ ሊገቡ ሲሉ በሆነ መንገድ ይመልሳቸዋል። በማይመረመር ጥበቡ በጣም በማይጠብቁት ሰው አድሮ ያናግራቸዋል። ጥበቡ ብዙ ነው። ይህን የመሰለ ተንከባካቢ አሳቢ ምልጃ የተባለው ይሄ ነው። እንክብካቤ። ስለዚህ መንፈስ ቅዱስ እንዲህ ድካማችንን ሁሉ የሚያውቅ የሚረዳ የሚጠቅመንንም የሚያውቅ የሚያደርግ ቅዱስ መንፈስ ስላለ አንፈራም፣ አንጨነቅም። ምንም በፈተና ማለፍ ቢኖርብን ግን ፈተናውን ደግሞ እንድንችለው እንድናልፈው የሚያደርግ ቅዱስ መንፈስ አለ። ስለዚህ የሚያስጨንቅ አይደለም፣ የሚያስበረግግ አይደለም። መንፈስ ቅዱስን ያህል ኃይል ይዘን ማለቱ ነው። ሶስተኛው መጽናኛ ይሄ ነው። አራተኛው ደግሞ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ስለዚህ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለምን ይሆናል አለ? ለበጎ። ይህች ጥቅስ ናት፣ መከረኛ ጥቅስ ናት። ዝም ብሎ ሰው ሁሉ ይጠቅሳታል። ግን ዝም ብሎ ለሁሉም የሚሆነው ለበጎ አይሆንም። ለበጎ የሚሆነው ለማን ነው? ሁለት ቅድመ ሁኔታዎችን ላሟላ። እግዚአብሔርን ለሚወዱትና እንደ ሐሳቡም ለተጠሩት ለነዚህ መከራም ቢሆን ደስታም ቢሆን ሐዘንም ቢሆን ልቅሶም ምንም ቢሆን ለበጎ ነው። እግዚአብሔር ባወቀ ለጥቅማቸው ነው የሚያደርገው። እግዚአብሔር ለማይወዱ እግዚአብሔር ለማይፈልጉማ እንኳን ሌላው የክርስቶስም ሰው መሆን አልጠቀማቸውም። ለይሁዳ ምን ጠቀመው? ለአይሁድ ምን ጠቀማቸው? ስለዚህ ይህን የመሰለ ሁሉን ነገር ለጥቅማችን የሚያደርግ አምላክ እያለን ምን ያስጨንቀናል ነው? ግልጽ ነው አይደለም ሐሳቡ? መከራም ቢሰጠን ለጥቅማችን እንዲጠቅመን አውቆ ደስታም ቢያደርግልን መከራውን እንደማንችለው አውቆ ነው። አንድ ባህታዊ ያለ እንደሚባለው በብዙ መከራ ውስጥ አለፈ። የሆነ አውሬ ሊበላው ብሎ እንደምንም አለፈ። ደግሞ ከዛ ሽፍቶች በጫካ ሊደበድቡት ብለው እንደምንም አመለጠ። እንዲህ እያለ ብዙ መከራ አልፎ ሄደ እና ኋላ ቆም ብሎ ሲያስበው እንዲህ ምን ቸገረኝ ያህል በሞትስ ብድስ እግዚአብሔር ለኔ የሚጠቅመውን ያውቃል። ምን ያህል ይሄን ያህል ከሞት ለማምለጥ በጣም የምታገለው ለምንድን ነው ብሎ አንድ የሚገርም ቅኔ ተቀኘ ይባላል። እና የቅኔው ሽራፊ ምን የሚል ነው ቅሬቱ? መኒ ህይወተ ወሞተ ስጋ ትሁቦ እምርእሴ ለርእሴ እስመ አንተ ትቀርበኝ። ሞትንም ሆነ ህይወትን ብትሰጠኝ ከኔ ይልቅ ለኔ ትቀርበኛለህ። ከራሴ ይልቅ ለራሴ አንተ ትበልጥብኛለህ፣ ታውቅልኛለህ፣ ትቀርበኛለህ። ስለዚህ ከራሴ በላይ ለኔ ቅርብና ሐሳብ ይሆን አንተ ስለሆንክ ሞትንም ብትሰጠኝ ለጥቅሜ ነው፣ ህይወትንም ብትሰጠኝ ለጥቅሜ ነው። እኔ ምን አስጨነቀኝ ያህል ነው። ይሄን ያህል ሐሳብ አምላክ እያለን ምንድነው የሚያስጨንቀን? አቅማችን የማይችል ሲሆን መከራውን ያሳልፈዋል። እንደምንም ያችን እንደው ተቀብለን ማለፍ የምንችል ከሆነ ደግሞ ትንሽ ተቀብለን ብዙ ክብር እናገኝለት ዘንድ በዛችን እንድናልፍ ያደርጋል። በዛ ውስጥም ደግሞ ይደግፈናል። በቃሉ በማጽናናት በሰዎች በማጽናናት ጊዜውን ሊገለጽ በማይችል። ስለዚህ የሚሆነውን ነገር ሁሉ ለጥቅማችን ለኛ ጥቅም ለኛ ክብር እኛ እንድናተርፍ ብሎ የሚያደርግ አሳቢ አባት እስካለን ድረስ ምን ያስጨንቀናል? መከራው ከክርስቶስ ይለየናል ብለን አንፈራም፣ ልንፈራ አይገባም። መከራው መንገድ ላይ ያስቀረናል ብለን ልንፈራ አይገባም ማለቱ ነው። አምስተኛውና የመጨረሻው ማጥናኛ ማበረታቻ ይሄ ርዕስ አድርገን ያነሳ ነው መከረኛው ቃል። እግዚአብሔር በእኛ ላይ ዳኛችን ብቻ ሳይሆን አባታችንም ጠበቃችንም ልክ እርሱ ራሱ እኛን እንደሆነ ሆኖ የሚያየል ነው ለማለት ነው። ስለኛ የሚማልደው የሚለው እንግዲህ እዚህ ላይ ነው። ከቁጥር 31 ነው የሚጀምረው። ከቁጥር 31 ጀምሮ እንዲህ ይላል፣ እንግዲህ ስለዚህ ነገር ምን እንላለን? ማለት የጥቂት ጊዜው ክብር የዘላለም ክብር የሚያመጣ ከሆነ ስለኛ ክብር ሰው ያልሆኑ ክብሩ ቀጥታ የማይመለከታቸው እንኳን የሚቃትቱለት የሚጓጉለት ተገልጦ ለማየት የሚናፍቁት ክብር ከሆነ መንፈስ ቅዱስ ስለኛ የሚማልድ በሁሉ ነገር የሚያግዘን ከሆነ
እንደገና ደግሞ የሚሆነውን ነገር ሁሉ ለኛ ጥቅም አስልቶ አስቦ የሚያደርግ አባት አምላክ ቻይም ደግም የሆነ አባት ያለን ከሆነ ምን እንላለን አለ። ነገሩ ብዙ ነው በጣም ምን እንላለን? ቅዳሴ ጊዜ ላይ ሰውነታችን በጸጋ የጠገበች ከሆነች ዘንድ ምን እንላለን የሚለው ቃል አለ። ስለዚህ ምን እንላለን? የአንክሮ የተደሞ ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ይሄን ሁሉ ይዘን ማለት ነው። መንፈስ ቅዱስን ይዘን ይሄን የመሰለ አባት ይዘን ይሄን የመሰለ የማይነገር ክብር ከፊታችን ተቀምጦ ተዘጋጅቶ ኑ እያለ እየጠራን ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉ ነገር እንዲያው እንዴት አይሰጠንም? እግዚአብሔር ልጁን ስለኛ አሳልፎ የሰጠ ከሆነ ምኑን የማይሰጠናለን? ሰው መቼም ከልጁ በላይ የለውም ማለት ነው። ልጁን አሳልፎ ከሰጠ ምን ሌላ ምን ቀረውና የማይሰጠናለን? ከእርሱ ጋር ደግሞ ሁሉ ነገር እንዳው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ። ስለዚህ ምን ማለት ነው? ስለኛ ኢየሱስ ክርስቶስ እንደ ፈራጅ እንደ ዳኛ ብቻ ሳይሆን ልክ እንደ ጠበቃ እኛ ምንድንበትን ነገር ሁሉ የሚያደርግ ነው። እግዚአብሔር ከኛ ጋር እስከሆነ ድረስ አንድያ ልጁን ስለኛ አሳልፎ እስከመስጠት ደርሶ የወደደን እስከሆነ ድረስ የሚያጸድቀውና የሚኮንነው ወይም የሚፈርደው እርሱ ራሱ እግዚአብሔር እስከሆነ ድረስ ዲያብሎስ ከሚያመጣው ፈተናና በእግዚአብሔር ዘንድ ከሚያቀርበው ክስ የተነሳ አንፈራም ማለቱ ነው ቅዱስ ጳውሎስ። ለምንድን ነው የማንፈራው? ሰይጣን እኛን በእግዚአብሔር ፊት ሊከስ ቢሞክር አይ እኮ በፈተና ወድቀዋል፣ እኮ ፈተናህን ወይም ፈርተው ሸሽተዋል እና ለክብራቸው አይገባቸውም እንደዚህ ቢል እግዚአብሔር እኛን ሰይጣን በእግዚአብሔር ፊት እኛን እንዲህ ብሎ ሊከስ ቢሞክር ጌታችን የኛ ዳኛ ብቻ ሳይሆን ስጋውን ቆርሶ ደሙን አፍሶ ክርስቶስ ዳኛ ዝም ብሎ አሁን ዳኛ ተቀምጦ ጉዳዩን ቀኝ ግራ አይቶ አይ በቃ እንደዚህ ነው ሂድ ና እንደዚህ ነው የሚለው አይደል ዳኛ። ክርስቶስ ግን እንደ ዳኛ ብቻ አይደለም። ምክንያቱም እሱ አምላካችን አባታችን ስጋውን ቆርሶ ደሙን አፍሶ ያዳነን ቤዛችን ነው። ልክ ጠበቃ እንደሚያደርገው ነው የሚያደርገው ነው። ጠበቃም የሚለው ሐሳብ ይሄ ነው። ምን ማለት ነው? ጠበቃ መቼም የታወቀ ወንጀለኛም ቢሆን አይ ልክ ነው ይገባዋል፣ እንዴ ይሄማ ይገባዋል እንደውም ሲያንሰው ነው አይልም ማለት ነው። እንደገደለ ያወቀም ቢሆን ይከራከራል። ይሄ የጠበቃ በቃ የሙያዊ ግዴታ ነው። እንደሰረቀ ያወቀም ቢሆን በቃ በተቻለ ነፃ ነው ብሎ ነው የሚከራከረው። ነፃ ነው፣ ደንበኛ ነፃ ነው፣ ደንበኛ ያለ ጥፋት ነው የታሰረ ነው አለ የሚለው ጠበቃ ማለት ያለበት እንደዛ ነው። ከዛ ደግሞ እንዳልሆነ ሆኖ ከተፈረደበት ማቅለያ ያቀርባል። ባይሆን እንደዚህ ነው ወይ ሌላ ጥፋት የለበትም ወይ የቤተሰብ ኃላፊ ነው ይላል። ጠበቃ ብቻ ዞሮ ዞሮ ያ ተከሳሽ የሚድንበትን መንገድ ነው የሚፈልገው። ክርስቶስም እንደ ጠበቃ ተደርጎ ይማልዳል ተብሎ የተነገረው ከዚህ የተነሳ ነው። እርሱ ዲያብሎስን ያሳፍረዋል እንጂ ቀኝ ግራ አይቶ ዲያብሎስንና እኛን ልክ እንደ ሁለት ተፋራጆች አይቶ መዝኖ እኛን ወይ ተኮነኑ ከኔ ራቁ፣ እውነት ነው ዲያብሎስ ልክ ነው አጥፍቷል የሚል አይደለም። እኛን ለማዳን የማያደርገው ነገር የለም። ለምን? አባት ነዋ። ስጋውን ቆርሶ ደሙን አፍሶ ገዝቶናል። አካሉ አካላችን አካሉ ሆኗል። ስለዚህ እንደ ባዕድ ነገር እንደሌላ ዝም ብሎ አሳልፎ አይሰጠንም። ስለዚህ ይሄን የመሰለ ትምክት እያለን የሚፈርደው ደግሞ ሌላ አይደለም፣ ራሱ ክርስቶስ ነው። ለዚህ እኮ ነው የሚፈርድ ማን ነው? የሚጸድቅ ማን ነው? የሚኮንንስ ማን ነው? በእግዚአብሔር ቀኝ ያለው ስለኛ የሚማልደው ያለው ከዚህ የተነሳ ነው። በእግዚአብሔር ቀኝ ማለት እኩል ከእግዚአብሔር ጋር በክብር በባህሪ በስልጣን አንድ የሆነ እሱ ከሆነ ምን እንፈራለን ማለት ነው። ስለዚህ የሚያስፈራን አይደለም፣ የሚያስጨንቀን አይደለም። የሚያድነው የሚያጸድቀው የሚኮንነውም እሱ ነው። ስለዚህ ዲያብሎስ ቢከሰን ክርስቶስ ዲያብሎስን አሳፍሮ እኛን ወደ ክብሩ ያወጣና ሊያሳልፈናል እንጂ አይቶ አይ ለዚህ ተሰናክሏል ወርቋል ብሎ ወግቤ የሚለን አይደለም። ይሄ ያክል ልዩ ማጽናኛ አለን። ስለዚህ ከመከራው መካፈልን እንዳንፈራ እንዳንሰቀቅ የሚያደርግ በእግዚአብሔር ዘንድ ያለንን መታመን እጅግ ከፍ የሚያደርግ ድንቅ ቃል እንጂ መሰናከያ ሊሆን የተጻፈ ቃል አይደለም። ትንሽ ተረታችሁ ታላሳው ግልጽ ነው በመጠኑ። ስለዚህ በእውነቱ ይሄን የመሰለ እግዚአብሔር ቃል እንድንጽናና በእግዚአብሔር ያለን መታመን ከፍ እንዲል ከመከራው ለመሳተፍ እንዳንሰቀቅ በእግዚአብሔር ዘንድ ያለንን ማጽናኛ ተስፋ ለማሳየት የተጻፈውን ቃል ከዚህ በተቃራኒ ወስዶ ማስበርገጊያ ማስደንገጫ
ከክርስቶስ መለያ ማድረግ በእውነቱ ዲያብሎስ አሳዛኝ ስራ ነው። ለዚህ ነው ቅዱስ ጳውሎስ ከዛ ቀጥሎ ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ ጽና ፍቅሩን ካሳየ በኋላ ትምክቱ ይጨምርና እንዲህ ይላል ቅዱስ ጳውሎስ ከክርስቶስ ፍቅር ማን ይለየናል ይላል። እንዲህ ከሆነ እንግዲህ እነዛ ሁሉ መጽናኛዎች ካሉን ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ስራ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውና ምንም ሊለየን አይችልም ይላል። ምክንያቱም ያ ሁሉ አለና መንፈስ ቅዱስ እያለን ክርስቶስ ኢየሱስ እያለን ስለ ሁሉ ነገር ለእኛ ጥቅም የሚያደርግ እያለን ምን ያስፈራና? ስለዚህ ምንም ነገር ከክርስቶስ አይለየንም። አያችሁ እርግጠኛ ሲሆን አስተማማኝ ነው። ያለን ነገር ብዙ ነው ከክርስቶስ የማይለየን ከእርሱ ጋር እንድንሆን የሚያደርገን የዲያብሎስን ክስ ውድቅ የሚያደርገው ይሄ ሁሉ ስላለ ከክርስቶስ ፍቅር ማን ይለየናል? መከራ ነው አይደለም፣ ጭንቀት ነው አይሆን፣ ስደት ነው አይሆን፣ ራብ ነው ራቁትነት፣ ከዛ ይቀጥላል። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ያቺ ትምክቱ ስለዚህ ስለኛ የሚማልደው ክርስቶስ ኢየሱስ ማለት እንዲህ በእግዚአብሔር ያለን መታመን ፍጹም እንዲሆን የተጻፈ መጽናኛ ነው እና በእውነቱ ይሄን ዲያብሎስ ከእጃችን ፈልቅቆ ሊወስደው ያለውን የእግዚአብሔር ቃል ማስመለስ አለብን። ይሄን ምርኮ መጽናኛ እንደሆነ ክርስቲያኖች ሊጽናኑበት ተአምሯቸው ትምክታቸው ከፍ ሊል የሚገባበትን ቃል መደንገጫና ማስደንገጫ ዲያብሎስ ሊያደርገው እየሞከረ ስለሆነ በእውነት ከዲያብሎስ ምርኮ ከመናፍቃን ምርኮ ማስመለስ አለብን። በእውነት ይሄን ደጋግመን መማር ማስተማር ያስፈልገናል። ቅዱስ ዮሐንስ አፈወርቅም ይሄን የተረጎመው በዚህ መንገድ ነው። ጊዜያችን ስለሄደ ቅዱስ ዮሐንስ አፈወርቅ ኢየሱስ ክርስቶስ ይማልዳል ማለቱ ከፍቅሩ ጽናት የተነሳ ነው ብሎ ያን በሰፊው አብራርቶታል። መጽሐፍም ላይ ስላለ እዛ ላይ ማንበብ ትችላላችሁ። በሎቶ ጥልቅ 3 ላይ አሁን ጊዜ ላለመጨረስ መካከለኛ የሚለውን ነገር ብቻ ላንሳና ልጨርስ። እንግዲህ ስለኛ የሚማልደው የሚለው ምን እንደሆነ አየ። ከዚህ ጋር ቃሉን መቀበል አለብን ብለው ስህተታቸውን ለማጽደቅ የሚሞክሩ ሰዎች አሉ። ምን ማለት ነው? በቃ ይማልዳል ካለ ይማልዳል ነው፣ ትርጉም አያስፈልግም ለማለት የሚሞክሩ አሉ። ነው ትርጉም አያስፈልግም ብላችሁ በዚሁ ትጸናላችሁ ብለን ጠይቃቸዋለን። በቃ ትርጉም አያስፈልግ ከሆነ እስኪ ይሄን ምን ብላችሁ ተተረጉሙታላችሁ እንበላቸው። ሐና ስትጸልይ ይላል የሳሙኤል እናት ሐና ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ ትላለች። እና ታዲያ ሐና ቀንድ ነበራት? አይተረጎምም ካላችሁ እንደዛ ነው መሆን ያለበት እንጂ ሲበላኝ በማንኪያ ሳይበላኝ በእጅማ ያዋጣም። እንዴት ይሆናል? ወጥ መሆን አለበት። አንዲት ጴንጤ እንደዛ አለች ይባላል። አንድ ሰው በቃ ምንም አይተረጎም እያለች ስትጠረጠር እሺ ሐና ቀንድ ነበራት ይላል ምን ማለት ነው ሲላል፣ ኦኬ አትሊስት ይሄ እንኳን ሊተረጎም ይችላል አለች። ኧረ አንቺ ደስ ሲልሽ ነው የሚተረጎመው። ስለዚህ ቃሉ መቀበል አለብን የሚለው አያስኬድም። እንደዛ ካሉ ብዙ ችግር አለ፣ ብዙ እንደዚህ አስቸጋሪ ነገሮች አሉ። ከኔ አብ ይበልጣል ይላል። በቃ ይሄን ቀጥታ ይቀበሉታል። በቃ ከኢየሱስ ክርስቶስ ይበልጣል። ብዙ ፕሮቴስታንቶች ይሄን አይቀበሉም። ቢያንስ በኢየሱስ ክርስቶስ አምላክነት ያምናሉ። እና ታዲያ ይሄንን ለምን በቁሙ አትቀበሉ? መውጫ የለውም። እንዲህ ካለ የጌታው ቀን እንደ ሌባ ሆኖ ይመጣል እና ይሄ እንዳለ ይወሰዳል የጌታ መጣጥ እና ይሄ አያስኬድም ብሎ ሆኖት ጥሩ መካከለኛ የሚለውን እናንሳና እንጨርስ። ኢየሱስ ክርስቶስ መካከለኛ ተብሏል። አዎ መካከለኛ ነው። ግን ለምንድን ነው? ለምን መካከለኛ ተባለ? መካከለኛ የተባለበት አንዱ ምክንያት እግዚአብሔርና ሰውን ስላስታረቀ ነው። አስታራቂ በመካከል ነው እንደሚባል። ስለዚህ ኢየሱስ ፍጹም ሰው ፍጹም አምላክ ሆኗልና እግዚአብሔርና ሰውን አስታርቋል። እንደ አምላክነቱ ከራሱ ጋር ከባህሪ አባቱ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታርቋል። ሰው ነውና ደግሞ ሰውን ወክሏል። ስለዚህ ፍጹም ያስታረቀ አስታራቂ የሆነ እሱ ስለሆነ መካከለኛ ተብሏል። መካከለኛ ተብሏል ስላስታረቀ። የቅዱሳን ምልጃ ሌላ ጉዳይ ነው። እርቅ ቤዛነት ሌላ ጉዳይ ነው። እርቅ ቤዛነት የክርስቶስ ያስታረቀን ማለት ነው፣ ያዳነን ማለት ነው። ማዳኑን ማስታረቁን በዕለተ ዓርብ ፈጽሟል። ቅድም ደጋግመን ስላየ ነው። ሌላው መካከለኛ የተባለበት ምክንያት ፍጹም አምላክ ፍጹም ሰው ስለሆነ ነው። ኢየሱስ ፍጹም አምላክ ፍጹም ሰው ነው። ስለዚህ መካከለኛ ነው። ምክንያቱም ፍጹም አምላክ ነው፣ ፍጹም ሰው ነው። አምላክ ነው፣ ሰው ነው። ስለዚህ እንደ ሰውነቱ ሰው ነው፣ እንደ አምላክነቱ አምላክ ነው። መካከለኛ ያሰኘው እሱ ነው። አዳምም ልጅ ያለው ክርስቶስን ነው።
እግዚአብሔርም ልጅ ያለው ክርስቶስ ነው። እግዚአብሔር በዮርዳኖስ ልጅ ብሎታል፣ በደብረ ታቦር ብሎታል። አዳምም ልጅ ብሎታል። የዳዊት ልጅ ተብሏል፣ የአብርሃም ልጅ ተብሏል። ስለዚህ የአብርሃም ልጅ እሱ ነው፣ የአብርሃም ፈጣሪ እሱ ነው። የዳዊት ልጅ እሱ ነው፣ የዳዊት ፈጣሪ እሱ ነው። መካከለኛ ያሰኘው ይሄ ሉቃስ የጌታን የዘር ሐረግ ወደ ላይ ሲቆጥር ከታች ጀምሮ ኢየሱስም ሊያስተምር ሲጀምር እድሜው 30 ዓመት ያህል ሆኖት ነበር። እንደመሰላቸው የዮሴፍ ልጅ ሆኖ ይልና ከታች ጀምሮ ይላል ወደ ላይ ይቆጥራል። የኤሊ ልጅ፣ የመላልኤል ልጅ፣ የቃይናን ልጅ፣ የሄኖስ ልጅ፣ የሴት ልጅ፣ የአዳም ልጅ፣ የእግዚአብሔር ልጅ፣ የአዳም ልጅ እንዲሁም የማን ልጅ? የእግዚአብሔር ልጅ። ስለዚህ የአዳምም ልጅ እሱ ነው፣ የእግዚአብሔር ልጅ እሱ ነው። መካከለኛ አዳምም ልጅ ያለው ሰውና እግዚአብሔርን ያገናኘ ማለት ይሄ የሁለቱ ልጅ። ሌላው መካከለኛ ያሰኘው ሐዲስ ኪዳንን የሰራ ስለሆነ ነው። ብሉይ ኪዳን በመላእክት ተራዳይነት የተሰራ ስለሆነ በመላእክት መካከለኛነት የተሰራ ተብሏል። ዕብራውያን 9:15 ላይ ስለዚህ የፊተኛው ኪዳን ሲጸና ሕግን የተላለፉትን የሚቤዥ ሞት ስለሆነ የተጠሩት የዘላለም ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው ይላል። የአዲስ ኪዳን መካከለኛ ነው። ገላትያ 3:19 ላይ እንግዲህ ሕግ ምንድን ነው? ተስፋ የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ይላል። ስለዚህ ኦሪት በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ማለት ሕግ ተሰጠን። በማን በኩል? በመላእክት በመካከለኛ እጅ በመላእክት መላእክት ወደ ሙሴ እየተላኩ የተሰራ ስለሆነ በመላእክት መካከለኛነት የተሰራ ተብሏል ብሉይ ኪዳን። ሐዲስ ኪዳን ደግሞ በመላእክት በነቢያት ሳይሆን ራሱ አምላክ ሰው ሆኖ የሰራው ስለሆነ ሐዲስ ኪዳን የሰራ ስለሆነ መካከለኛ ተብሏል። ከዚህ የተነሳ ኢየሱስ መካከለኛ ተብሏል። የሰማነውን በልቦናችን ያሳድርብን። አሜን።